ኢየሱስ ጎይታዩ ህዝብ አምላክ ከመይቀኒኹም ኢየሱስ ክርስቶስ ጎይታዩ እስኪ ያብጎንና ደሎ ሰላም ክርስቶስ ንዓኻ ይኹን በልዎም ሰላም ጎይታ ኢየሱስ ክርስቶስ ሰላመይ ይበኩም ሰላመይ ሓድገልኩም ኢልና ጎይታ ናትና ንህቦ ነገር የለን ዝተዋህበና ገንህብ ስለዚ ካብ ርሑቕን ቀረባን ኣብጎንና መጽዩ ሰላም ከይበልናዮ እንተኸና ሰላም ክርስቶስ ጽቡቕ ኣይኮነን ኣብ ዓለም ከለኻ ጽቡቕ ጌርካ ኢኻ በቃ ትጋጮ ስለዚ ሃሌሉያ ኢየሱስ ጎይታ እዩ እግዚአብሔር ይመስገን ቃል አምላክ ክዛረብ ከሎ እንታይሉ ኣብ ቅድሚ ገጽካ ናይ ሓጎስ ጽጋብ ኣብ የማንካውን ናይ ዘላለም ብጽና አሎ ብጽና ማለት በረኸት አሎ ማለት እዩ ስለዚ በረኸት እግዚአብሔር ስለዘሎ ኢና መጽና ተቀዳማይ በረኸት ህይወት ምስተረፍ እዩ አምላክ ይመስገን ሃይማኖት ደይኮነሲ ህይወት ይዘለና ስለዚ እዚ ዝገበረ ድማ መን እዩ ኢየሱስ ክርስቶስ እዩ ተሐሪዱ በደሙ ዘዓደገና ኢየሱስ ይሞ ክብሪ ንጎይታ እስክንሃቦ ክብሪ ንጎይታ ኢየሱስ ክርስቶስ ሕጅውን ይኹን ነው ለጌታችንና ለመዳኒናችን ኢየሱስ ክርስቶስ ክብር የተገባው ሃሌሉያ ስቂልካ ናብዝኔ ሓጎስ ጽጋባይ ተአቱኒኻ ዘዓየ ዝተሰርሐ ዕዮ ስለዘሎ ኢየሱስ ይባረኽ ስለዚ ናብ ሃይማኖት ዘይኮነስ ናብ ህይወት ኢና መጽና እግዚአብሔር ይመስገን እስከ ሕጉስ በሉ ላይ ሕጉስ በሉ በጌታ ደስ ይበላችሁ ተብሎ እንደተጻፈ ሁሉ በኢየሱስ ክርስቶስ ደስ ይበልኩም አትምሕዋት ስራሕተ ተቆጸርና ተሐጉስና መሊሳ ኻፌድ ጌራ ደሞስ ተወሰኹኒ ተሐጉሰ መሊሳ ኻ ሕጂ ካልእ ደሌ በጎይታ በኢየሱስ ክርስቶስ ጥራሕ ይዕጋበ ዘሎ ጎይታ ይባረኽ ሕጉስ እንዳበልኩም ክትመጹ ሕጉስ እንዳበልኩም ክትከዱ የዝደል ዘለኹ እዚ ዝገበረ እግዚአብሔር ስም ይባረኽ ሎሚ በቃል እግዚአብሔር አምላክ ዘገልግለና ሓውና ፓስተር ደረጀ እዩ ዌልካም ኩብለ ርኡሱ ድማ ክገልጸልና እዩ ማለት ያብዚ ፓስተር ደረጀ you are welcome የጌታ የአምላካችን ስም የተባረከ ይሁን በጌታ እህቶቼንና ወንድሞቼን በዚህ ያሉትን ደግሞ ለማየት ጌታ ለኔና ለባለቤቴ ድል ስለሰጠን ጌታን እናከብረዋለን ለማለት አይደለም በክርስቶስ ኢየሱስ አንድ ስለሆነ ደሙ ስላስተሳሰረ ደስቲኒያችን አንድ ቦታ ስለሆነ እነሆ ጌታችን ሊመጣ በቅርብ ያለበት ጊዜ ስለሆነ ሁላችንም በዛው በዙፋኑ ዙሪያ ስለምንሆን ታላቅ ጭብጨባ እልልታ ለጌታ ሃሌሉያ ሃሌሉያ ክብር ለኢየሱስ ለጌታ ይሁን በጣም ደስ ያለኝ ነገር ከገባሁ ጀምሮ ምንም ብዙ መዝሙሩን ባላውቀውም ከቋንቋ የተነሳ ማለት ነው ግን እልል የሚል የሚያጨበጭብ ህዝብ በጣም ኢነርጂቲክ ህዝብ ስላየሁ በጣም ደስ ብሎኛል That's what I like it. በእውነት ጌታ ይባረክ አሜን ነው አንዳንድ ጊዜ ቤተክርስቲያን እንሄድና በጣም ፕሮቶኮል እናበዛለን ግን ለጌታ ፕሮቶኮል የለውም እሱ ከውርደት ያወጣን ጌታ ነው ማንነታችን የገለባበጠ ጌታ ነው ሰው ያልነበርነው ሰው ያደረገን ጌታ ነው ሃሌሉያ ሃሌሉያ ይሄ በፊታችሁ የቆመው አጭርና መላጣ ሰው ከብዙ ዓመት በፊት መሞት ነበረበት ዛሬ የመኖረው ኑሮ ኢየሱስ ከሰጠኝ ህይወት የተነሳ ነው በኃጢአቴ ጠፍቼ በነውሬ ጠፍቼ በብዙ ውርደት በሆኑ ነገሮች ጠፍቼ በሱዳን መድረበዳ ስቅ በዘበዝ ጌታ ኢየሱስ በካርቱም አገኘኝ አሜን ነው 1985 በፈረንጆች አቆጣጠር ኦክቶበር 13 ቀን እኔና ጌታ ተገናኘን
አሸናፊ ነውና አሸነፈኝ። የፍቅር አምላክ ነውና ወደድኩት ወደደኝ። ከዛን ጊዜ ጀምሮ በ90 ዓመተ ምህረት በፓስተርነት እዛው የዳንኩባት ቤተክርስቲያን ካርቱምን ማገልገል ጀመርኩኝ። ከዛ በኋላ ኬንያ፣ እንደገና ዩጋንዳ፣ እንደገና ጀርመን፣ እንደገና ዩናይትድ ስቴትስ፣ ደግሞ በዚህ በ2017 እኔና ክብርት ባለቤቴ አንድ ልጅ ነው ያለን፣ እሱን ይዘን ወደዚህ መጣ። አሁን ደግሞ በኩዊን ስትሪት ኢስት ላይ ኤል ኦላም ወንጌላዊት ቤተክርስቲያን በመትል እያገለገልን እንገኛለን። ስለዚህ ባለቤቴ እስቲ ይዩሽ አበባ ታፈሰ ወርቅ ትባላለች። እድሜያችንን እንግዲህ ካልኩሌት እንዳታደርጉት የዛሬ 28 ዓመት ተጋባን። አሜን ነው። ስለዚህ ለ28 ዓመታት ትዳርን እያጣጣምን ነው። ገና እየተማርን ነው። ትዳር ላይፍ ሎንግ ትምህርት ነው፣ ሌሰን ነው እንጂ ተምረን ጨረስን የምንለው ነገር አይደለም። ሁሉ ጊዜ አዳዲስ ነገሮች ብቅ ይላሉ እና ለዚህ ነው የምንደናገጠው። ትዳር እንደሚያልቅ ስለምናስብ ነው። አያልቅም። አዳዲስ ነገሮች ይመጣሉ። ፓስተር ባታ ስልክ ደውሎ ሲነግረኝ የዛሬን ቀን በዚህ ቦታ መጥቼ እንዳካፍል በጣም ደስ አለኝ። ደስ ያለኝ በሁለት ነገር ነው። አንደኛ ማላውቃቸውን ወንድሞቼንና እህቶቼን እንዳያቸው በር ስለተከፈተልኝ ነው። this is priceless to me። ይሄ በጣም ክቡር ነገር ነው። ሌላው ደግሞ በጣም የምወደውን ሳብጀክት እንዳካፈል ስለነገረኝ ነው። ያም ደግሞ በትዳርና በቤተሰብ አካባቢ ያለውን እንዳካፈል ስለሰጠኝ በጣም ወንድማችን ያው ከሀገር ውጭ ነው ያለው፣ ግን እሱንም ሊደርሺፑንም ላመሰግን እወዳለሁ። በራቸውን ልባቸውን ከፍተው ይህንን ዛሬ እንዳካፍላችሁ በር ስለከፈቱልኝ ጌታን አመሰግነዋለሁ። እንግዲህ የተሰጠኝ ሳብጀክት በጣም ውቅያኖስ ነው። ስለዚህ ያንን within an hour ወይም 45 minutes ማድረግ አይቻልም። ነገር ግን በተቻለኝ መጠን ኦቨርዶዝ እንዳይሆንባችሁ በተቻለኝ መጠን ለማድረግ ሞክራለሁ። አንዳንድ ነገሮችን ስነግራችሁ ግር እንዳይላችሁ አክቲቭ እንድንሆን ነው። ቢቻል ሚስቶቻችሁ እዚህ ያላችሁ ባሎች ካላችሁ ከሚስቶቻችሁ ጎን ብትቀመጡ በጣም መልካም ይሆናል። አልተለመደም ይሆናል፣ ይለመድ ዛሬ። እስቲ ከሚስቶቻችሁ ልጆች ከሌላቸው ህፃናት የማያስቸግር ከሆነ ይምጡና ጎናችሁ ይቀመጡ፣ ወይም እናንተ ሂዱና ጎናቸው ተቀመጡ። አያችሁ፣ የመጀመሪያውን ጥያቄ ወደቃችሁ ማለት። እቺ ምስክርነት ቶሎ ልንገራችሁና ወደ እግዚአብሔር ቃል ቶሎ ሄዳለሁ። ባለው ጊዜ ለምን ከሰዓትም ደግሞ ስለማገለግል ጊዜውን ለማብቃቃት እናንተም ቦሪንግ እንዳይሆንባችሁ ሞክራለሁ። ፊኒክስ አሪዞና የሚባል ሀገር የመጀመሪያውን የአሜሪካ ኑሮዬን 4 ዓመት የኖርኩት እዛ ነው። ስለዚህ በዛ ስኖር ብዙ ወጣቶች ነበሩ እና እነሱም ብዙ አስተምራቸው ነበረ። ብዙ የእግዚአብሔር ፍሬን አይቻለሁ በዛ ቦታ ላይ። አንድ ሕፃን እንደዚህ ብላ ጠየቀችኝ። she was teenager እንደዚህ አለችኝ፣ በዚህ በእምነታችን አባትና እናት ተያይዘው መሄድ ይከለከላል እንዴ አለችኝ። እና የተወለደችው ያደገችው በአሜሪካን ውስጥ ነው። ያው የሷ ካልቸር የአሜሪካኖች ነው። ስለዚህ ለምንድን ነው ብየስላት አንድ ቀንም አባቴ እናቴን እጇን ይዞ ሲሄድ አይቼ አላውቅም ማለት። ሜቢ ያ ችግር ይኖር ይሆን? ያንን መለማመድ መቻል ይኖርብናል። ስለዚህ ቅድም ሚስቶቻቸው አጠገብ ቁጭ በሉ ስላችሁ እንዴት ይደረጋል ይሄማ አይሆንም ያላችሁ ይመስላል። ስለዚህ ማድረጉ መልካም ነው። አሜን ነው። ኢየሱስ ጌታ ነው። በቃ ይሄን ብቻ እንኳን ብዬ ወርጄ ብሄድ ደስ ይለኛል። ኢየሱስ ጌታ ነው። የዘላለም ጌታ ነው። የኃያላን ኃያል ነው። የነገስታት ንጉስ ነው። የጌቶቹ ጌታ ነው። ሁሉን ድል ያደረገ ነው። ያሸነፈ ጌታ ነው። ሃሌሉያ! ዋው! ሃሌሉያ!
ክብር ሁሉ ለዘላለሙ ጌታ ለኢየሱስ ክርስቶስ ይሁን። በእግሮቻቸው ቆሙና የምናውቀውን ክፍል ካነበብን በኋላ ዘፍጥረት ምዕራፍ 2 ቁጥር 18 እንደገና ዕብራውያን 13 ቁጥር 4ን ካነበብን በኋላ አጭር ጸሎት ጸልዬ ትቀመጣላችሁ። ዘፍጥረት 2:18 እሺ ዘፍጥረት 2:18 እንዲህ ይላል። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ምናልባት እንዝለልና ቁጥር 24 እና 25ን እናንብበው። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። ዕብራውያን ምዕራፍ 13 13:4 መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። አጭር ጸሎት እንጸልይ። የዘላለም አምላክ እግዚአብሔር ሆይ በእነዚህ በተከበሩ እህቶቼና ወንድሞቼ መካከል ዛሬ ተገኝቼ ሕያው ቃልህን እንዳካፍል እድል ስለሰጠኸኝ አመሰግንሃለሁ። የቃሉ ባለቤት አንተ ነህ ጌታ ሆይ። ቃልህን የጽንሆ እንዲጻፍ መንፈስን የላካ አንተ ነህ። አሁንም ለኔ ለባሪያህ ደግሞም ለሚሰሙ እህቶቼና ወንድሞቼ በመንፈስ ቅዱስ መረዳት አይኖቻችንና ጆሮቻችን መንፈሳዊ የሆነው ነገር ሁሉ እንዲከፈትልን በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ ራሴን በመሰዊያው ፊት እጥላለሁ። ከልምዴ ከተለያየ ነገር ተነስቼ እንዳልናገር፣ ነገር ግን ለዚህ ሕዝብ ለዚህ ሰዓት ጌታ ሆይ ያሰብከውን ነገር እንድትለቅን በኢየሱስ ስም ጸልያለሁ። የሚገዳደር የጨለማ ጉልበት በኢየሱስ ስም ይወጋ። የክፉ ኃይል በሙሉ በኢየሱስ ስም የታሰረ ይሁን። አሁን ጌታ በክብርህ እንደገና በመካከላችን ተመላለስ። በኢየሱስ ክርስቶስ በጀግናው ልጅ ስም ጸለይን። አሜን አሜን ነው። ጌታ ኢየሱስ ይባርካችሁ። ስለ ጋብቻና ስለ ቤተሰብ ስናስብ ልንረዳውና ልናከብረው የምንችለው በእግዚአብሔር እይታ ብቻ ነው። ስለ ትዳር ማክበር የምንችለው አንደርስታንድ ማድረግ የምንችለው የእግዚአብሔርን ቃል ስናውቅና ስንረዳ ብቻ ነው። የትዳር ጀማሪው ራሱ እግዚአብሔር ነው። የሰውን ጉድለት ያየው ራሱ እግዚአብሔር ነው። ጋብቻ ክቡር ነው ያለው ራሱ እግዚአብሔር ነው። ወደ አዳም ሔዋንን ያመጣ ራሱ እግዚአብሔር ነው። እግዚአብሔር የነገር ሁሉ መጀመሪያ ነው። እስቲ እግዚአብሔር የነገር ሁሉ መጀመሪያ በሉ። እግዚአብሔር የነገር ሁሉ መጀመሪያ ነው። አሜን። እግዚአብሔር የነገር ሁሉ መጀመሪያ ነው። የሰው ልጅ የትዳር ጉዞ የጀመረው በኤደን ገነት ነው እንደምታውቁት። ያ ደግሞ የጀመረው ከውድቀት በፊት ነው፣ ከኃጢአት በፊት ነው። ነገር ግን ኃጢአት በአዳም ምክንያት በሔዋን ምክንያት ባለመታዘዝ ወደ ሰው ልጅ በመጣ ጊዜ የሰው ልጅ ሕይወት ኮራፕትድ ሆነ፣ ተበላሸ። ነገሮች ሁሉ እግዚአብሔር እንዳላሰባቸው እየሆኑ መጡ። ታሪኩን ታውቃላችሁ። ብዙ የተበላሹ ነገሮች በዛው በዘፍጥረት መጽሐፍ ላይ ትመለከታላችሁ። ኃጢአት ወደ ሰው በገባ ጊዜ ሁሉንም መልካም ነገሮች እንዳልኩት አበላሻቸው። ሰው እግዚአብሔርን የሚያስደስት ነገሮችን ከመስራት ይልቅ የሥጋውን፣ የሰይጣንን፣ የዓለምን፣ የአካባቢውን ነገር ማድረግ መረጠ። በዛሬው ዕለት እንዳልኳችሁ በአጭሩ 3 ዋና ነገሮችን በትንሹ ለማሳየት እሞክራለሁኝ። ምክንያቱም 3ቱም በጣም አስፈላጊና
ዋና ርዕሶች ስለሆኑ ነው። አንዱ ርዕስ ራሱ ብዙ ሳምንታት ይፈጃል። ነገር ግን ሰመሪ እንዲሆናችሁ በጥቂቱ ሶስቱንም ነገር ላስይዛችሁ እወዳለሁኝ። የመጀመሪያው ጋብቻ ነው ወይም ትዳር ነው። ሁለተኛው ቤተሰብ ነው፣ መላውን ቤተሰብ ወይም ደግሞ ኤክስቴንድድ ፋሚሊን የሚናገር ነው። ሶስተኛው ልጆች ናቸው፣ ካብራካችን የወጡ ወይም ልጆችን ደግሞ አንዳንድ ሰዎች እናሳድጋለን። የእህቶቻችንን፣ የወንድሞቻችንን፣ የዘመዶቻችንን ልጆቻችን ብለን እናሳድጋለን። ልጆቻችንን እዚህ ሳያቸው ቅድም ተሳስተን የመጣ ነው በጀርባ በኩል ነው እና ባስኬትቦል አሬና ውስጥ ነበሩ። ልጆች በጣም ይጫወቱ ነበረ። እነሱን ስናይ በጣም ነው ደስ ያለን በእውነት በጣም። ምክንያቱም የኛ እድሜ እየወጣ ሲሄድ እነሱ ደግሞ ከኋላ እየተከተሉ ታሪክ የሚቀይር ጄኔሬሽን ነው። እኔ የማምነውና የምረዳው ወገኖቼ ለማለት ሳይሆን ልጆቻችን በእኛ ያልተሰራውን ነገር እግዚአብሔር በእነሱ ተጠቅሞ አስደናቂ ነገርን በመጨረሻው ዘመን ቤተ ክርስቲያን ከመነጠቋ በፊት የሚያደርገው በእነሱ ነው። ምክንያቱም እነሱ ኮራፕትድ አይደሉም። በዘረኝነት፣ በጥላቻ፣ በተለያየ ነገር በጎሳ አልተከፋፈሉም። እነሱ በጣም ፍጹም ነጭ ወረቀት የሆነ ማይንድ ስላላቸው እግዚአብሔር አምላክ እነሱ ነው የሚጠቀመው። ስለዚህ እኛ ትልቅ ኃላፊነት አለብን እነሱን በንጹህ አመለካከትና አስተሳሰብ ሬይዝ እንድናደርጋቸው። ትዳር ስንል ሰርጉን አይደለም። ብዙ ጊዜ ሰዎች እንትን የሚያደርጉት ፎከስ የሚያደርጉት በሰርጉ ላይ ነው። ዛሬማ ዘመኑ በጣም ሶፊስቲኬትድ ሆኖ በዩቲዩብ ላይ ሰዎች ሰርጋቸውን ያደርጋሉ። እኛ በ1995 ነው የተጋባ ነው። በእንኳን ዩቲዩብ ምንም አልነበረም በዛን ጊዜ። ስለዚህ በካሴት ነው የቀዳ ነው። ዛሬ ግን እዚህ ሰርጉ እየተካሄደ ዓለም ሁሉ እንዲያየው ማድረግ እንችላለን። ያ ግን የሰርጉ ድምቀት የትዳራችን መስፈርት አይደለም። ብዙ ሰዎች ገንዘባቸውን ተበድረው ኪሳራ ውስጥ ገብተው ትዳራቸውን እነሆ ያንን የሰርጋቸውን ቀን ካስዋቡ በኋላ maybe the same night ጥላቻና እንትን ጸብ ሊመጣ ይችላል። ብዙዎች እንደዛ ሆነዋል። maybe በሃኒሙን ተጣልተው የተመለሱ ሰዎች አሉ። ስለዚህ ሰርግ ላላገባችሁ እዚህ ላላችሁ ሰርግ የትዳር መስፈርት አይደለም። አትሞኙ። እንደውም ገንዘባችሁን በሰርጉ አጥፍታችሁ በኋላ ክሬዲት ካርድ ከመክፈል የሚቻለውን ያቅማችሁን አድርጋችሁ ትዳራችሁ ቢባረክ ነው የሚሻለው። እግዚአብሔር ደግሞ አንድ ምስራች ልንገራችሁ። እግዚአብሔር ትዳርን ስለሚያከብር ካመንነውና ከጠበቅነው ለትዳራችን የሚያስፈልገንን ነገር ሁሉ from single item ይሰጠናል። እግዚአብሔር he is a provider ጀሆቫ ጃይራ እግዚአብሔር እሱ ሁሉን ያደርጋል። ችግሩ ግን እኛ ከቀደምነው ነው። እኛ ቀድመን የራሳችንን ነገር ካደረገን በኋላ እግዚአብሔር ሆይ ምን ነው ብንለው እኔ እኮ በመጀመሪያም ስታደርጊው እኮ አላማከርሽኝም፣ እንደገባህበት ውጪ ነው የሚለን። ስለዚህ ቢ ኬርፉል ላላገባችሁ። ያገባንማ ምንም ማድረግ አንችልም። ስለዚህ ትዳር ስንል እንግዲህ በመጀመሪያ ትኩረት ማድረግ የሚኖርብን ስለኛ ስለ ባልና ስለ ሚስት ነው። ያለንበት ሀገር ዘመናችን የትዳርና የሚስት ተርሚኖሎጂና ዴፊኒሽን እየተቀየረ የመጣበት ጊዜ ነው። ይሄንን ታውቃላችሁ፣ አዲስ አይደለም። ወንድና ወንድ ይጋባሉ፣ ሴትና ሴት ይጋባሉ። ወንድ ደግሞ አንድ ሰው ደግሞ ራሱን ያገባል። ሶሎጋሚስት ይባላል። ሰው ራሱን ያገባል። ባለፈው ሳምንት አካፍል ነበርና ፒክቸሩን አሳያቸው ነበር። ሰውየው ራሱን አግብቶ ፈረንሳዊ ነው። ስለዚህ በዚህ አንድ ወገኑ ጥቁር ልብስ ነው የለበሰው፣ በዚህ በሁለተኛው ወገኑ ደግሞ ቬሎ ነው። እንዴት አድርጎ እንዳሰፋው አላውቅም። አበባ ይዟል። ስለዚህ የሰውዬ ራሱን አገባ። this is demonic። ይሄ የጥልቁ ነው፣ የእግዚአብሔር ሐሳብ አይደለም። ይሄ ሰው አልኩ ባለፈው ስናገር በቅርብ ጊዜ ራሱን እንደሚፈታ እርግጠኛ ነኝ። ሃሎ ዲጁ ጌሪ ታገኛችሁ?
ይሄ ሰውዬ በቅርብ ጊዜ ራሱን ይፈታል። ምክንያቱም ይሄ ሰው ብዙ የትዳር ሙከራዎችን አድርጓል እና ስላልሆነለት ነው አሁን ደግሞ እስቲ ራሴን ልሞክረው ብሎ ያገባው። ይሄ ሰው ከራሱም ጋር ያልተስማማ ስለሆነ ነገ መፋታቱ አይቀሬ ነው። የሚያሳዝነው ግን ነገ ምን ሊያገባ ይችላል ነው። እኔ ይሄንን ነገር ኢንፎርሜሽኑን ባገኘው ጊዜ በእውነት ነው የምላችሁ፣ ዝም ብዬ ሂፖክራት ሆኜ አይደለም ማወራው። ለዚህ ሰው ጸለይኩለት ጌታ እንዲገናኘው። ይሄ ሰው በጨለማ ውስጥ ነው ያለው፣ የሚያደርገውን አያውቅም። ሴት አገባ አልሆነችውም፣ ወንድ አገባ አልሆነውም። አሁን ደግሞ ይሄ በጣም ያለንበት ዘመን ጋብቻ እንደዚህ የሆነበት ጊዜ ላይ ነው ያለነው። እኛ ክርስቲያኖች ደግሞ እንዲህ ማለት ጀምረናል። ምን ይደረግ እነሱ እንደዚህ ነው የተፈጠሩት። እግዚአብሔር ይሳሳታል እንዴ? እግዚአብሔር መጥፎ ነገር አድርጓል እንዴ? ስለዚህ ተርሚኖሎጂያችን ትክክል አይደለም። እንደዚህ ሆነው ሰዎች ባዮሎጂካል ኮራፕሽን ሊኖራቸው ይችላል። ነገር ግን በሜዲካል ትሪትመንት ነገሮቻቸው ሊስተካከል ይችላል። ሆርሞን የተለያየ ነገር ሊስተካከል ይችላል። ስለዚህ ወገኖቼ እግዚአብሔር ትዳርን ስለመሰረተ ወይም ስለጀመረ ሌላ የፈለጉ ሰዎች ተስማምተው ፓርላማው ቢያጸድቅም እንኳን እኛ ግን መመሪያችን የእግዚአብሔር ቃል ነው። እኛ ግን መመሪያችን ምንድነው? የእግዚአብሔር ቃል ነው። ወገኖቼ እቺን ነገር ልንገራችሁና ልቀጥል። በፊታችን ያሉ ዘመናት ስለ ወንጌል ዋጋ የምንከፍልባቸው ዘመኖች ናቸው። ስለዚህ get ready ተዘጋጁ። ስለ እውነት ኖረን እውነትን ተናግረን እውነትን አሳይተን ስለ ክርስቶስ መሰዋት ቢኖርብን እንኳን ነፍሱን ለሰጠን ጌታ ነፍሳችንን ልንሰጠው ምንም ቅር አይለንም። ተዘጋጅታችኋል? ወደፊት ቤተክርስቲያን ስልጣኗን ትቀማና ወንድና ወንድ ካላጋባህ ላይሰንስ ይወሰዳል ሊሉን ይችላሉ። በአሜሪካ ውስጥ ታክስ ኤግዘምፕሽን እድል ነበረን። ቤተክርስቲያኖች አንከፍልም ነበረ። በኋላ ግን ለምንድን ነው አሉ፣ እነሱ መክፈል አለባቸው አሉ። ያንን ወሰዱብን። ስለዚህ እንደዚህ ነው እየሆነ ያለው። የጨለማው ስልጣን ነገሮችን እየገፋ ሲመጣ ቤተክርስቲያን ግን በብርሃን መድመቅ አለባት። እውነትን ማውጣት አለባት። በየምንሄድበት ቦታ እውነተኛ የሆነውን የእግዚአብሔርን ቃል ያለምንም ፍራቻ ያለምንም ስጋት ልንናገር ይገባል። የእግዚአብሔር ቃል አሸናፊ ነው። ሲጮክ በሉና የእግዚአብሔር ቃል አሸናፊ፣ የእግዚአብሔር ቃል አሸናፊ ነው። አይቼዋለሁ በእነዚህ ሁሉ ዘመናት። ሃሌሉያ! የእግዚአብሔር ቃል እያሸነፈ ወጣ እንጂ የእግዚአብሔር ቃል አልተሸነፈም። ሃሌሉያ! ስለዚህ ሰዎች ብዙ ሊሉ ይችላሉ። ነጮች ስለሆኑ፣ ስለተማሩ፣ ሳይንቲስቶች ስለሆኑ፣ ገንዘብ ስላላቸው፣ አርቲስቶች ስለሆኑ ብዙ ነገር ሊና መለኪያችን እነሱ አይደሉም። መለኪያችን የእግዚአብሔር ቃል ነው። እስቲ መለኪያ የእግዚአብሔር ቃል ነው በሉ። ሃሌሉያ! መለኪያችን የእግዚአብሔር ቃል ነው። ስለዚህ ነው ይሄንን ቃል እንውደደው፣ ይሄንን ቃል እንማረው፣ ይሄንን ቃል እንብላው፣ ይሄንን ቃል እንዘምረው፣ ይሄንን ቃል ለሰዎች እንናገር። ያለ እግዚአብሔር ቃል ይሄንን ዘመን ልንሻገረው አንችልም። በሳምንት አንዴ ብቻ ሰምተን አይሆንም። ይሄንን ቃል እስራኤላውያን መና ጧት ተነስተው ተንበርክከው እንደለቀሙ ይሄን የህይወት መና እለት እለት እንብላው። አሜን ነው። እስቲ ጎናችሁ ያለውን ሰው ይሄንን መና ማለዳ ማለዳ ብላው በሉት። አሜን አሜን። አንዳንድ ጊዜ እኮ ኢትስ ፈን አይደለም? ከዚህ ስንወጣ መጽሐፍ ቅዱሳችንን ትራንክ ውስጥ እናደርግና በዝም ይለን እሁድ ወደ ቸርች እንመጣ። ወይኔ መጽሐፍ ቅዱስ የት ነው የጣል? ቸርች ጥዬው ነው ምናምን። የትም ቸርች አልጣልኩም፣ ትራንክ ውስጥ ነው። ስለዚህ ይሄ ቃል ወገኖቼ ክቡር ነው። በእውነት እኔ ስለዚህ ቃል ተናግሬ አልጨርስም። ይሄ የእግዚአብሔር እውነት ክቡር ነው። ኦኬ። ስለዚህ ቅድም እንዳነበብኩት ብዙን ጊዜ የማናስተውለው እግዚአብሔር ግን ለኛ የተወለነ ትልቅ ምስጢርና መርሆ በአጭር ደቂቃ ልንገራችሁ። ቅድም አንብቤዋለሁ። ዘፍጥረት ምዕራፍ 2 24 እና 25
ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱም ሁለቱም ራቁታቸውን ነበሩ ይላል። በዚህ ቦታ ላይ 3 ዋና ነገሮች አሉ። ሰዎችን ለጋብቻ ስናስተምር የምናስተምራቸው 3 principles። የመጀመሪያው መተው፣ እስቲ መተው በሉ። ሁለተኛው መጣበቅ፣ ሶስተኛው አንድ ሥጋ መሆን። live, cleave and become one flesh. live, cleave, become one flesh. እነዚህ ነገሮች በትዳር ውስጥ ካልሰሩ ብዙ ባያስ እንደሚፈጠረው ለዚህ ነው። የመጀመሪያው ስናይ መተው ነው። ከትዳር በፊት እናደርጋቸው የነበረውን ነገሮች በሙሉ ወደ ትዳር ዓለም ስንገባ ያንን ተሸክመን ልንገባ አንችልም። ስለዚህ የት ነው መተው አለብን? ከትዳር ውጪ ትተን መምጣት አለብን። አንዳንድ ጊዜ በእጃችን ይሄንን ጭብጥ አድርገን ይዘን ወደዛ ለመራመድ እንፈልጋለን። 2 አማራጭ ነው ያለን። ይሄንን ይዘን መቆም ነው ወይም ይሄንን ለቀን መሄድ ነው። ስለዚህ ይሄ ሰፊ ነገር ስለሆነ በዛ ጊዜን አላጠፋም እነዛ ሁለቱን እንድነካ። ስለዚህ የመጀመሪያው መተው ነው። የተወሰው ከትዳር አጋሩ ጋር መጣበቅ ይችላል። ስለዚህ ትዳር ባልና ሚስት መጣበቅ ነው። የእግዚአብሔር ቃል ሲናገር ሁለቱም ሁለት ይሆናሉ ነው ያለው። ስለዚህ ማቴማቲካል ቲዮሪ ዲስኳሊፋይድ የሆነው 1 + 1 = 2 ዲስኳሊፋይድ የሆነው በዚህ ቦታ ላይ ነው። የእግዚአብሔር ቃል 1 + 1 = 2። ይሄ ደግሞ የሚሰራው ለትዳር ብቻ ነው። ስለዚህ እኔና ሚስቴ አበባ ከተጋባን በኋላ 2 አይደለንም፣ አንድ ነን። ዛሬ ግን ችግሩ በትዳር ውስጥ በተለይ ደግሞ እዚህ ካናዳ ታውቃላችሁ የአደባባይ ሚስጥር ነው። ብዙዎች ዲቮርስ ናቸው። ብዙዎች ተለያይተዋል። ልጆቻቸውን የሚያሳድጉት ተለያይተው ነው። ለምንድን ነው ብለን ስንል ሁለቱ በመጀመሪያ አንድ አልነበሩም። አንድ የሆነን ሰው ለመለያየት ያስቸግራል። ነገር ግን 2 የሆነን ነገር ለመለያየት አትቸገሩ። ሰው ሚስቱን ጥሎ ወካውት ሲያደርግና ወደ ሌላ ወደ አልተፈለገ አቅጣጫ ሲሄድ በመጀመሪያው ነው እዚህ አልተጣበቀም፣ አንድ አልነበረም ማለት ነው። ስለዚህ መተው፣ መጣበቅ፣ አንድ ሥጋ መሆን በጣም ይሄንን በፍጥነት ዘፍጥረት ምዕራፍ 24 ላይ እንሄድና አንድ ነገር አብረን በዛ ቦታ ላይ እናጠፋለን። ይሄ ክፍል በጣም ብዙ የምንማርባቸው ነገሮች አሉ። ግን I'm not going in detail አልሄድም። ነገር ግን የተወሰነ ነገሮችን ልነካ እፈልጋለሁኝ። እኔ አላነበውም፣ ሐሳቡን ስናገር እዛው ክፍሉ ላይ ማየት ትችላላችሁ። ታሪኩን እንደምታውቁት አብርሃም በሸመገለ ጊዜ ያው ልጁ ይስሐቅ ሚስት እንዲኖረው ፈለገ። ስለዚህም ደግሞ አንድ ውሳኔ ማድረግ ነበረበት። ይሄን ስንመለከት ያው በቃሉም ላይ እንደተጻፈው ደስ የሚያሰኝ ታሪክ ነው። በተለይ የርብቃን ነገር ስንመለከት የወሰደቻቸው እርምጃዎች በጣም ደስ የሚያሰኝ ነገር ነው። ስለዚህ ስለ ርብቃ ስለማልናገር ጀነራል ነው የምናገረው። እሱን እናንተ ማየት ትችላላችሁ። በጊዜው የነበረ የጋብቻ አፈላለግና የመላው ቤተሰብ ድርሻ እና ትብብርን ነው በዚህ በመጽሐፍ ምዕራፍ 24 ላይ የምንመለከተው። እንዴት ነው ብለን ብንል አብርሃም ስለ ልጁ ይስሐቅ ትዳር ጉዳይ ሐሳብ ያዘው። ሁላችንም እናገባለን። ካገባን በኋላ ልጆችን እንወልዳለን።
ልጆቻችን ያድጋሉ ልጆቻችን ሲያድጉ አሁን የኛን ነገር ትተን ወደ ማን ነው የምናስበው ወደ ልጆቻችን ነው ልጆቻችን ማግባት ስላለባቸው ስለዚህ ይሄንን ነው የምናስበው እኛ የ25 ዓመት ልጅ አለን ስለዚህ ጎረምሳ ስለዚህ ስለሱ እንጸልያለን ወደፊት እግዚአብሔር እንዲመራው መልካም የጋብቻ ዘመን እንዲኖረው በትዳሩ ጌታን እንዲያስከብር እንጸልያለን ስለዚህ አብርሃምም ለልጁ ለይስሐቅ በጣም ኮንሰርን ስለሆነ ሚስት እንዲያገኝ ፈለገ ለልጁ ለይስሐቅ ሚስት ፍለጋ ደግሞ የቤቱን ሽማግሌ የከብቱን ሁሉ አዛዥ መረጠው ይላል የእግዚአብሔር ቃል እዚሁ 24 ላይ ያለው ነው ፓራፍሬዝ ያደረኩ ምናገረው ከጊዜ ጋር ልሻማ ሌላው ርብቃ ቆንጆዋ የለት ተግባሯን ታደርግ ነበር ርብቃ ውሃ ልትቀዳ ሄደች ርብቃ እንዲህ አይነት ነገር ያጋጥመኛልን ብላ አስባ አታውቅም አንድ ሰው መጥቶ ከሩቅ አገር ይወስደኝና ሚስት ሆናለሁ ብላ ርብቃ አላሰበችም ነገር ግን የእግዚአብሔር ዲቫይን ኢንተርቬንሽን ነበር እግዚአብሔር በመለኮታዊ አሰራሩ ያዘጋጀው ነገር ነበር ስለዚህ ርብቃን በዚህ ምዕራፍ ላይ እንመለከታታለን ሌላው የርብቃ ቤተሰቦች ናቸው የርብቃ ቤተሰቦች በርብቃ የወደፊት ኑሮና ትዳር ላይ ትልቅ አስተዋጽኦን እንዳደረጉ እንመለከታለን እንግዲህ ይህ በራሱ ብዙ ጊዜን ይወስዳል ይሁንና ማተኩርበትን ነገር ጥቂት ለወርውርላችሁ ቁጥር 61 ላይ እንሂድ 24:61 ርብቃም ተነሳች ደንገጥሮቿም በግመሎችም ላይ ተቀምጠው ያንን ሰው ተከተሉት ሎሌውም ርብቃን ተቀብሎ ሄደ ይስሐቅም በኤር ላይ ሮኢ በሚሉት ምንጭ መንገድ መጣ በአዜም ምድር ተቀምጦ ነበርና ይስሐቅም በመሸ ጊዜ በልቡ ያሰላሰለ ወደ ሜዳ ወጥቶ ነበር አይኖቹንም አቀና እነሆም ግመሎች ሲመጡ አየ ርብቃም አይኖቿን አቀናች ይስሐቅንም አየች ከግመልም ወረደች ሎሌውንም ሊገናኘን በሜዳ የሚመጣ ይህ ሰው ማን ነው አለችው ሎሌውም እርሱ ጌታዬ ነው አላት እርሷም መሸፈኛ ወስዳ ተከናነበች ሎሌውም ያደረገው ነገር ሁሉ ለይስሐቅ ነገረው ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት ርብቃም ወሰዳት ሚስትም ሆነችው ወደዳትም ይስሐቅም ከናቱ ሞት ተጽናና ይሄ ታሪክ በጣም ደስ የሚል ታሪክ ነው አሁን ያነበብኩላችሁ ርብቃ ሁሉን ትታ ወደ ሙሽራው ጉዞ አደረገች ቀደም ትዝላችኋል የመጀመሪያ ያልኳችሁ መተው ማንን ተወች ቤተሰቧን ሰፈሯን መንደሯን ያደገችበትን ወንድሞቿን እነዛን ሁሉ እንደውም ትዝላችሁ እንደሆነ ወንድሟና እናቷ ምን አሉ ለዚህ ለመልእክተኛው እባክህን 10 ቀን ከኛ ጋራ ትቆይ ባሉት ጊዜ እሷ ምን አለች እሄዳለሁ አለች እሄዳለሁ ወደማታውቀው ሰው ከዛሬ በፊት አይታ ወደማታውቀው ነገር ግን የእግዚአብሔር ዓላማ ስለነበረ በውስጧ ይሄ አይነት ነፃነትና ደስታ ነበራት ስለዚህ መተው የሚለው ነገር በሷ ህይወትና ያለ ይስሐቅ ሊያያት ስላለው ሙሽራ ረፍታቶ ነበር አሁን ባነበብኩ ክፍል ካያችሁ በቃ ወጥቶ ውጭ ላይ የምትመጣው ሙሽሪት ማነች ያለ ይጠብቅ ነበር ምክንያቱም ሙሉ አልነበረም ሰው ብቻውን ይሆን ዘንድ መልካም አይደለም ያለ እግዚአብሔር ይሄንን እስኪሞላው ድረስ ይስሐቅ ሙሉ አልነበረም ዛሬ አንዳንድ ሰዎች እንደዚህ ይላሉ እኔ እኮ ምንም ትዳር አያስፈልገኝም ብቻዬን የምኖር ሰው ነኝ በቂ ነኝ ይላሉ ይሄ ቢብሊካል አይደለም መጽሐፍ ቅዱሳዊ አይደለም ሰው ብቻውን ይሆን ዘንድ መልካም አይደለም ያለ እግዚአብሔር ነው አንዳንድ ጊዜ ምናልባት እንደዚህ ትላላችሁ እናንተም እንዳትስቁ ባለፈው ሳምንት ነግራችሁ ይስቁ ነበር እድሜያችሁ የገፋ የመሰላችሁ ሰዎች እንኳን you have another chance በቀረው ዘመናችሁ ከመተወዱትና ከሚወዳችሁ ሰው ጋራ ልትኖሩ አውቃለሁ በካልቸራችን ይሄ ነገር ዘግናኝ ነው ይሄ የለመድነው ነገር አይደለም ነገር ግን ይሄንን ማድረግ ልባችሁ ከሞላ በታደርጉ እግዚአብሔር ሰይፍ አይመዘባችሁም አንዳንድ ጊዜ እንደዛ ነው መናስበው
አሜሪካ ያለን አሁን ወደ ጌታ ሄደዋል። ነጭ አሜሪካዊ ጓደኛ ነበረኝ። ሪቻርድ ኔልሰን ይባላል። ፖስት ግራጁዌት አብረን ነው የተማርነው። እሱ ቤቱ አንድ ጊዜ ጋበዘኝና ቤቱ ሲሄድ አልገባኝም ለምን እንደጋበዘኝ። ስለዚህ ምንድነው ሪቻርድ ዛሬ ቤታችሁ ስለው አይ ከሃኒሙን ተመልሰው እነሱን ልናስደስት ነው አለኝ። በደንብ ስሙኝ። ከሃኒሙን የተመለሱት ማንናማ ቢሆኑ ጥሩ ነው? የሚስቱ እናት። እኚህ ራሱ ይሄ ጓደኛ የምላችሁ ከኔ እድሜ በጣም ትልቅ ነው። በሰባ ውስጥ የነበረ ሰው ነው በዛን ጊዜ። እንግዲህ ኢማጂን የሚስቱ እናት። ስለዚህ ታሪኩ እንደዚህ ነው የሆነው። የሚስቱ እናት ባሏ ሞቶባታል። ያገባችው ሰው ሚስቱ ሞታበታለች። ይሄ ሰው ሚስቱን በጣም ይወድ ስለነበረ ሚስቱ ከሞተች በኋላ ፓስተር ነበረ፣ አገልግሎቱን አቆመ። ከዚህ በኋላ አላገለግልም ብሎ በእግዚአብሔር ተናደደ። ነገር ግን እንደዚህ ሆነ። እግዚአብሔር አንድ ትንሽ ልጅ ሰፈር ውስጥ ያለ ላከና ሁለቱም እንደ ነርሲንግ ሆም ውስጥ ነው በራሳቸው የሚኖሩት። ያ ትንሽ ልጅ ወደ ፓስተሩ መጣና ወይዘሮ ከሌ ጋር ለምን አትተዋወቅም ይለዋል። ትንሽ ልጅ ገረመው። እንደዚህ ማለቱ ገረመውና ከወይዘሮ ከሊት ጋር ተዋወቀ። ከዛ በኋላ ቡና መጠጣት ጀመሩ። ምን አሉ? እነዚህ ሰዎች እድሜያቸው ገፍቷል። ሌላ የሚያደርጉት ምንም ነገር የለም እንደምታስቡት እንደማስበው። ነገር ግን they share life together። ህይወትን ነው በአንድ ላይ። አንዱ ትንሽ ሲለው ውሃ የሚያቀብለው፣ ሌላው ሲደናቀፍ ሌላውን የሚያነሳው። ስለዚህ እነዚህ ሰዎች በዚህ ሕፃን ልጅ የጫረባቸው እሳት ወደ ትዳር መጡ። በርግጥ እንግዲህ እድሜያቸው ስለሄደ ብዙ አልኖሩም። ሁሉም አሁን ወደ ጌታ ጸባዖት ተሰብስበዋል። ልላችሁ የፈለኩት ወገኖቼ አንዳንድ ጊዜ በጣም ስለምንለጥጠው ባዮሎጂካል ኒድ ያለን እግዚአብሔር በእኛ ህይወት ውስጥ ብዙ ዓላማ ያለው የእግዚአብሔርን ሐሳብ ከማድረግ ይልቅ የካልቸር የተለያየ ነገሮችን እናይና ነገሮችን እንዘጋቸዋለን። ይሄ እግዚአብሔር አለኝ እያልኩ አይደለም ምናገር። ይሄ ሰው እየመጣ አግቢ ብሎኛል ብላችሁ ሌላ ችግር እንዳታመጡብኝ። እኔ እሱን አይደለም የምለው። ነገር ግን there is an option always። እግዚአብሔርን ከሰማ ነው ቀሪዘን በተለይ አንዳንድ ጊዜ እኔስ የብቸኛና ስቃይ የሚል መጽሐፍ 2016 ላይ ይሁን ጽፍ ያለሁኝ እና በዛ ላይ ብዙ የጻፍኩት about single mothers ነው። ዛሬ ቤተክርስቲያን ውስጥም ቢሆን ብዙ ትኩረት የማንሰጠው ነገር ሲንግል ማደርስ ወይም ሲንግል ፓረንትስ ነው። ለምን ብትሉኝ አንዳንድ ጊዜ ወጣት ሆነው እናቶች ባላቸው ይሞታል። ስለዚህ በካልቸር ሴት ልጅ ማግባት ከዛ በኋላ ነውር አድርገን ስለምናየው እቺ ሴት ዘመኗን በሙሉ ሳታገባ ትኖራለች። የምታልፍበትን ስቃይ ወገኖቼ ጫማችንን በሷ ጫማ ውስጥ ካላገባን ማወቅ አንችልም። እሷ ብቻ አይደለችም፣ ሲንግል ፋዘርስ የሆኑም እንደዚህ ሆነውና ይሄንን ትንሽ አመለካከታችን ሆራይዘኑን ሰፋ ማድረግ መልካም ነው፣ ይጠቅመናል ለማለት ነው። ስለዚህ እንግዲህ በዚህ ቦታ ላይ ይስሐቅ ላያት ስላለው ሙሽራው እረፍት አጥቶ ይጠብቅ ነበረ። ርብቃ ልታገባው ስላለችው ይህ ሰው ማን ነው ብላ ጠየቀች። ምክንያቱም አታውቀውም። ይስሐቅ ወደ እናቱ ወደ ሳራ ድንኳን አገባት ይላል። ይስሐቅ ወደ እናቱ ወደ ሳራ ድንኳን አገባት ይላል። ስለዚህ መጣበቅ ወደሚለው ቦታ መጡ። የእናቱ የነበረው አንድ ነገር አስቡ። እናቱ ሞታ በሐዘን ላይ ነው ያለው ይስሐቅ። ነገር ግን ከዛ ሐዘን ውስጥ የሚያወጣው ነገር አልተገኘም። ርብቃ ስትመጣ ግን ቃሉ ላይ ስታዩት ከናቱም ሞት ምን ሆነ? ተጽናና። በትዳር ውስጥ አንዱ ሌላው ሊያጽናና ይገባል። የባል ወገን ሊሞት ይችላል፣ የሚስት ወገን ሊሞት ይችላል። በዛን ጊዜ አንዱ ሌላውን ሊያጽናናና በሐዘኑ አብሮ ሊቆም ይገባል። በዚህ ቦታ ላይ ስንመለከት ለይስሐቅ መጽናናት የሆነችለት ርብቃ ናት። የትዳር አጋሮቻችን አንዱ የሌላው አጽናኝ እንጂ የሚያሳዝንና የሚያስለቅስ ሊሆን አይገባም። ይሄንን ልናስብ ይገባናል። እንግዲህ ርብቃም ወሰዳት ሚስትም ሆነችው ይላል።
አንድ ስጋ ሆኑ። ሰው ባልና ሚስት የሚባለው አንድ ስጋ ሲሆኑ ነው። ይሄንን ብዙ ዲፋይን ማድረግ አይጠበቅብኝም፣ የሚገባችሁ ይመስለኛል። ስለዚህ አንድ ስጋ ሆኑ። they became one flesh። ከዚህ በኋላ ሁለት አይደሉም። እንግዲህ እነዚህ ሁሉ ነገሮች በይስሐቅና በርብቃ ህይወት ተካሄደ። ወደዳትም ይላል። ትዳር ወይም የባልና ሚስት ጉዞ የፍቅር ጉዞ ሊሆን ይገባዋል። በዚህ ዘመን ብዙ ቋንቋዎች አሉ። ማሬ፣ ልበይ፣ ነፍሴ፣ ብዙ ነገሮች አሉ አይደለም? እናቴ፣ ሆዴ። እነዚህ ሁሉ ጥሩ ቢመስሉም ተግባራዊ ካልሆኑ ግን ቋንቋ ብቻ ሆነው ይቀራሉ። እናቴ ያናትን እንደምናምን የምንረግጥ ከሆነ እናት ሳትሆን ጠላት ነች ማለት ነው። በዚህ በኖርዝ አሜሪካ ደግሞ ስንኖር እኛ አልለመድነውም፣ ለምዳቸው እንደሆነ አላውቅም። አንዳንዶች ሮጠው በር ይከፍታሉ። ጥሩ ነው ልምዱ፣ ግን ጀምረህ ትጨርሳለህ ሆይ ነው። ጀምረህ ትጨርሳለህ ሆይ? 30 ዓመት 40 ዓመት 50 ዓመት ልትኖር ነው። ያንን ትቀጥላለህ ሆይ ነው ችግሩ። ሌላው መጎራረስ። ደስ የሚለው ነገር እኔና ባለቤቴ እሷም አትወድም እኔም አልወድም። ስለዚህ ይሄ ችግር የለም። እኛ ቤት መብላት ነው። the only thing ትዝ የሚለኝ እንዴ ፋሲኔት ያደረኳቸው ለስበካቸው ደስ ትዝ የሚለኝ እንደተጋባን ከሃኒሙን ተመልሰን ቁጭ ብለን ስንበላ ከፊቴ አነሳች ምግብ። አቤት የተናደድኩት መናደድ። ሰዎች ስንመጣ ልምዶች ይዘን ነው አይደል የምንመጣው። አንዳንድ ሰዎች ከፊታቸው አንስተው ይበላሉ፣ ይጠጣሉ። ትረሱታላችሁ። ሌላው ደግሞ እሷ ረስታ እንደሆነ አላውቅም፣ እኔ አልረሳም። ከሃኒሙን ተመልሰን ያው አብረን መኖር ጀመርን። ስለዚህ ማብሰል ጀመረች እና ኬንያ ናይሮቢ ነበርን ያኔ። አንድ ቢጫ ጋሎን አለ ትዝ የሚላችሁ ከሆነ ዘይት፣ እሱን ገዝቼ እኔ ለ3 ወር ነው ለ6 ወር ነበር መጠቀመው። እሷ መጣችና ድድድድድ አለረ። ከዛ እንዴ ጨረሽ እኮ አለ። እሳት ተነሳ። ወዲያው ፊቷ ለወጣል። ምን ማለት ነው? ይሄ እኮ ቤቴ ነው። አያችሁ፣ ረሳሁት። ማግባቴ ረሳሁት። ቤቱ የሷም እንደሆነ ረሳሁት። እንዲህ አይነት ነገሮች ወገኖች አላለፍኩም። እናቴ ትሞት ብትሉኝ ውሸታሞች እላችኋለሁ። ብዙ የምናልፍባቸው ነገሮች አሉ። ለዚህ ነው ትዳር መሰሪያ ነው። እየተሰራን ነው የምንሄደው። ከሁለት ባክግራውንድ፣ ከሁለት ያስተዳደግ ሁኔታ፣ ከሁለት ወክ ኦፍ ላይፍ የመጣን ስለሆነን በትዳር ውስጥ ብዙ ኮንፍሊክት ቢፈጠር አይድነቃችሁ። ቁም ነገሩ ግን ቆም ብለን ያንን ግራና ቀኝ አይተን ሶልቭ ለማድረግ ወደሚቀጥለው ለመሄድ መሞከር ነው። ስለዚህ ይስሐቅ ከእናቱ ሞት ተጽናና ይላል። አንዱ ሌላውን ሊያጽናና ይገባዋል። በተለይ እንግዲህ እህቶች በጣም ሴንሲቲቭ ናቸው። ስለዚህ በትንሹም በትልቁም ያለቅሳሉ። እኛ ወንድሞች ደረታችን ካልሰፋ አስቸጋሪ ነው። ምን ሁሉ ጊዜ ተነፈርቂያለሽ ምናምን ካለን አበቃለን። ስለዚህ በጣም መጠንቀቅ ይኖርብናል። እግዚአብሔር ሲሰጠን አንዱ ሌላውን ሊሸከም ሊያግዝ እነሆ አብሮ በትዕግስት ሊራመድ ስለሆነ ያንን ማሰብ በጣም ጥሩ ነው። እንግዲህ ይህንን የርብቃን ታሪክ ስንመለከት ትዳር ማስተዋል፣ ፈቃድ፣ ውሳኔ፣ የተግባር ጉዞ አንድ ላይ መካተት እንደሚያስፈልገው እንመለከታለን። አጭር እንዲገባችሁ ማስተዋል፣ በትዳር ውስጥ ማስተዋል ከሌለ ትዳር በቀላሉ ይፈርሳል። ማስተዋል ይጠበቅብናል። በመናደርገው በመንናገረው አንዳንድ ጊዜ እቺ አፋችን መቼ ምን እናደርጋት ምላሳችን እንጂ እንደው ወጣ ብላ የምትናገረው ነገር አለ። ያኔ እንዴት እንመልሰው
ከዛም እንዲህ እንላለን sorry honey I don't mean that no you already said it ካልከው በኋላ I don't mean that ብትል ዋጋ የለውም ስለዚህ በመጀመሪያውኑ ከአፋችን ለምንናገረው ነገር መጠንቀቅ መቻል አለብን አንድ ሰው ያለቀሰ በካውንስሊንግ ጊዜ ወደኔ መጣ ምን ሆነሃል አልኩት ሚስቴ እንደዚህ ያለችኝ አንተን ያገባሁበት ቀን የተረገመ ይሆን Can you imagine ይሄ ሰውዬ እንዴት አድርጎ ነው ቀሪ ዘመኑን ከሚስቱ ጋር መሄድ የሚችለው ቀኑን የረገመችበት ያን ቀን ነገሩን ሁሉ ያበላሸችበት ስለዚህ ልያልኳችሁ ያለው አጭሩ ማስተዋል ያስፈልጋል በመናደርገው ነገር ሁሉ እኛ ባልና ሚስቶች ማስተዋል ይኖርብናል ሌላው በነይሳቅ የምናየው ምንድነው ፈቃድ ነው ወንድሞቿ እናቷ አባቷ ፈቅደው ርብቃን ሰጡ እነሱ መስጠታቸው ሳይሆን ርብቃ ራሷ ፈቃደኛ ሆና እሄዳለሁ አለች ያገባን ሁሉ ሚስቶቻችን ወደኛ ሲመጡ እኛ ወደ ሚስቶቻችን ስንሄድ ማንም ጠመንጃ ደግኖ ያስገደደን ሰው የለም በጠመንጃ ተደግኖ ያገባ ሰው እጁን ያንሳ ሃሎ አለ የለም እኛ እንደውም ወንዶች እኮ በጣም እኮ ያላልሆነው ነገር የለም ምግብ አልበላለኝ እንቅልፍ አልወስዳለኝ ምናምን ብለን ነው ያገባነው ካገባን በኋላ ግን ሚስቶች ያገኙን በሌላ ሁኔታ ነው እንኳን ምግብ አልበላ ያለን ይቀርልና ማሳ ምን ጨርስ ሆነን የተገኘነው ስለዚህ ወገኖቼ ፈቃዳችንን ሰተን ወደ ትዳር ስለገባን ትዳር የሚቀጥለው በፈቃደኝነት ነው ዊሊንግነስ ለምናደርገው ነገር ሁሉ ፈቃዳችን ወሳኝነት አለ እግዚአብሔር አንድ ነገር ብቻ ቫዮሌት ማድረግ አይችልም ይሄን ታውቃላችሁ እርግጠኛ ነኝ ፈቃዳችንን ቫዮሌት አያደርግም እግዚአብሔር ለሰው ልጅ የሰጠው ልዩ ስጦታ ፈቃድ ነው ዊል ያንን ዊል እኛ ነን የምናበላሸው ስለዚህ ፈቃዳችንን ልናስገዛ ይገባናል ሌላው ውሳኔ ነው አንዳንድ ጊዜ በትዳር ውስጥ ብዙ የምንወስናቸው ውሳኔዎች አሉ እነዛን ውሳኔዎች እንዴት እንደምንወስናቸው ማስተዋል ይገባናል አንዳንድ ጊዜ እኛ ባሎች በእውነት ከልብ ለመናገር በውሳኔ ላይ እኛ ብቻ ነን ብለን እናስባለን ዲክታተር እንሆናለን ስለዚህ የምንወስነው ውሳኔ ለቤተሰባችን ትልቅ ዲዛስተር ያመጣል ስለዚህ በውሳኔ ላይ እንጠንቀቅ አንዳንድ ጊዜ ሰዎች ከከተማ ለመቀየር ልጅ ለመውለድ ንብረት ለመግዛት የተለያየ ነገር ብዙ የሚያጋጭ ነገር አለ ውሳኔያችን በስምምነት በመግባባት በመረዳዳት ቸኩለን ወደ መጥፎ ውሳኔ ከምንገባ ነገሩ አንደኛው ወገን እስኪገባው ድረስ መጠበቅ እጅግ ለትዳራችን ሴኩሪቲ ነው ስለዚህ ይሄንን እንግዲህ በትዳር ዙሪያ ካልኳችሁ ይበቃል ብዙ ከቀጠልኩ ብዙ ላለው ሌላው ቤተሰብ ነው ሁለተኛው ያልኳችሁ ቤተሰብ ነው ቤተሰብ ለአንድ ትዳር ወሳኝነትና ትልቅ ጥቅም ወይንም ጉዳት አለው ቤተሰባችን ለትዳራችን ጥቅም አለው ወይም ደግሞ ጉዳት አለው ርቀን ሳንሄድ የርብቃን ቤተሰቦች በግልጽ መመልከት እንችላለን ይሄንን ቤታችሁ ማጥናት ትችላላችሁ የርብቃ ቤተሰቦች እግዚአብሔርን የሚፈሩ ቤተሰቦች ነበሩ በመናወኩኝ ቁጥር 50 እና 51ን ስታነቡ እግዚአብሔርን የሚፈሩ እንደሆኑ ታያላችሁ ነገሩ ከእግዚአብሔር መጥቷል ክፉም በጎም ልንመልስልህ አንችልም ርብቃ እንኋት በፊትናት ይዛሃት ሂድ እግዚአብሔር እንደተናገረ ለጌታህም ልጅ ሚስት ትሆናሉ ስለዚህ ወገኖቼ እነዚህ የርብቃ ቤተሰቦች እግዚአብሔርን እንደሚፈሩ ከቃሉ እንማራለን እህታቸውን ርብቃን ቤተሰቡ ሁሉ እንደሚወዳት ከእግዚአብሔር ቃል ላይ እናያለን ነገር ግን ያደረጉትን ነገር ብቻ ላሳያችሁ ባርከው ሸኟት እህታችን አሉ እነሆ እልፍ አላፉኝ ውረሺ ብለው ደስ ብሏቸው ነው ብዙን ጊዜ
በተለይ ሚስቶችን ወይም ሴቶችን ስናገባ የሚስት ቤተሰቦች ብዙ ጊዜ ላይስማሙ ይችላሉ። ለምን? የሚወዷት ሲሆኑ ያቺ የሚወዷትን ለመስጠት በጣም ይቸገራሉ። ግድ የለም አንደርስታንድ እናድርጋቸው። ጊዜ ሲመጣ የኛን ሁኔታ ሲያዩ የህይወት ጎዳናችንን ሲያዩ ምናልባት እኛን መውደድ ይጀምሩ ይሆናል እና አንዳንድ ጊዜ ከባድ ይሆናል፣ ግን መልካም ነው። መረዳዳት አስፈላጊ ነው። ሌላው በዚህ ቦታ ላይ በጣም ጠቃሚ ሐሳቦችን ነክተን እንድናልፍ ፈልጋለሁኝ። ይሄንን በቶሎ ላለው ግን ስለሚያስፈልግ ሁላችንም እንድንረዳው በጣም እመኛለሁ። ማንኛውም ተጋቢ ወገን ባለም ሚስትም ካገባው ቤተሰብ ጋር በተቻለ ሁኔታ ጤነኛ ግንኙነት እንዲኖረው ያስፈልጋል። እኔ ከባለቤቴ ቤተሰቦች ጋር የሚኖረኝ ግንኙነት ጤነኛ ሊሆን ይገባል። ይሄንን ለስብከት ማዳመቂያ ሳይሆን በእውነት ነው የምላችሁ። ወላጆቿ አሁን በህይወት የሉም፣ ከጥቂት ዓመታት በፊት አልፈዋል። በህይወት በነበሩ ጊዜ የኔ ወላጆች በጣም ሱዳን እያለሁ ነው ሁለቱም የሞቱት እና በወላጆቼ ያላየሁትን በእውነት ፍቅርና ክብር ያየሁት በሷ ወላጆች ነው። በእውነት በጣም የሷ ወላጆች የኔም እንደውም አባቷ ልጄ ነው የሚለኝ። ከውጪ ገብቼ አዲስ አበባ እነሱ ጋር ነው የማርፈው እና ይዞኝ ይወጣል፣ ቡና ይጋብዘኛል እና በዛ ቦታ ላይ ጓደኞችን ሲያገኝ ከዚህ ቦታ የመጣው ልጄ ይላቸዋል እንጂ አንድ ቀንም የልጄ ባል ብሎኛ አያውቅም። እንዲህ አይነት ግንኙነት በጣም ደስ ያሰኛል። ወንድሞች አሏት፣ እህቶች አሏት። በእውነት ከነሱ ጋር ያለኝ ሪሌሽንሺፕ በጣም ይገርማቸዋል። እኔም ደግሞ ወንድሞች አሉኝ፣ እህቶች አሉኝ። እኔ ከማስብላቸው የበለጠ እሷ ታስብላቸዋለች። ከልቤ ነው የምላቸው። ይሄ ጌታ ምስክሬ ነው። ስለዚህ እንደዚህ አይነት ነገር በትዳር ውስጥ ያስፈልገናል። ለምን? የኔ ቤተሰብ የሷ ቤተሰብ እኩል ዋጋ ክብር ሊሰጠው ይገባል። ነገር ግን አንዳንድ ጊዜ ችግራችን ባል የራሱን ቤተሰብ ብቻ ነው ወደ ላይ የሚያወጣው፣ ወይ ሚስት ደግሞ የራሷን ቤተሰብ ብቻ ነው። ትክክል አይደለም። ምንም ቢሆን ወልደውናል። ድሃ ይሆኑ ሀብታም ይሆኑ ቀጭን ይሆኑ ወፍራም ይሆኑ ኖ ማተር ዋት ወላጆቻችን ናቸው። ስለዚህ ስላደረሱን ሊከበሩ ይገባል። እስቲ አሜን ልስማችሁ። ኧረ አሜን ልስማችሁ። አዎ። ስለዚህ ምናልባትም ካገባችሁ ሰው ቤተሰቦች ጋራ ችግር ያለባችሁ ሰዎች በጌታ ፍቅር ጠይቃችኋለሁ። you have to solve it። ለትዳራችሁ መፍትሄ እንዲሆንና እንደገና ኢነርጃይዝ እንዲሆን ትዳራችሁ ከፈለጋችሁ ተበድላችሁ ሊሆን ይችላል፣ አሳዝነዋችሁ ሊሆን ይችላል፣ ብዙ ክፉ ነገር አድርገውባችሁ ሊሆን ይችላል። እኔ ያንን አላውቅም። ነገር ግን እንደ ክርስቶስ እንደ አማኝ እኛ የበደሉንን ሁሉ ይቅር ልንላቸው ይገባናል። አሜን ነው። አሜን ነው። አሜን ነው። አሜን። ሃሌሉያ። በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ያለውን ጌታ እያከበርን እያመለክን እኛ ተበደልኩኝ ፈጽሞ ይህንን ሰውዬ አይኑን አያሳየኝ ልንል አንችልም። ጌታ ምን አለ? የረገሟችሁን መርቁ አለ። አሜን። ስለዚህ እንኳንስ የትዳር አጋራችን ቤተሰቦች ይቅርና ማንንም እንኳን ጠላት የምንለውን ሰው ልንረግም ሳይሆን ልንመርቅ ተጠርተናል። ሌላው አንዱ የሌላውን ቤተሰብ አይናቅ። ምክንያቱም ያገባነው ሰው የዛ ቤተሰብ አካል ወይም ቁራሽ ነው። አንዳንድ ጊዜ በተለይ በድሮ ጊዜ ምናልባት ደህና የምንለው ያው እርሻ ያለው ሀብት ያለው ምናምን የተለያየ ነገር ምናልባት ከትንሽ ክላስ ያገባ ሰው ካለ ሁሉ ጊዜ ሙዚቃው ምንድነው? እኔ እኮ የከሌ ልጅ ነኝ እሱ አይሰራም። እስቲ ጎናቸው ያለውን ሰው እሱ አይሰራም በሉ። አሁን በክርስቶስ አዲስ ፍጥረት ነህ በሉ። ሁላችንም አሁን እኩል ነን በሉ። የድሮው ነገር አሁን አይሰራም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው አልፏል፣ ሁሉ አዲስ ሆኗል። አሜን ነው። ታላቅ ጭብጨባና እልልታ ለነገስታት ንጉስ ለጌቶች ጌታ። ሃሌሉያ። ስለዚህ ወገኖቼ የድሮ ነገር አንስተን ያዙ ይልቀቁኝ አንበል። እሱ አይጠቅመንም።
ዛሬ ላይ ቆመን በክርስቶስ ኢየሱስ ያገኘነውን ሕይወት እያደነቅን የትዳር አጋራችንን ኢንጆይ እያደረግን ከአብራካችን የተሰጡንን ልጆች ኢንጆይ እያደረግን የቀረልንን ዘመን ልንኖር ይገባናል። ሕይወት የሚጣፍጠው እንደዛ ሲሆን ነው። አሜን ነው። ስለዚህ ሌላውን አይናቅ። ብዙ ስላየሁ ነው በአገልግሎት ዘመኔ በካውንስሊንግ በተለያየ ብዙ አይቻለሁ። የብዙ ሰዎች ፔይን ነው። የኔን ቤተሰቦች ይንቃል። ሁሉ ጊዜ እኔን ዳውን ሊያደርግ ሲፈልግ የቤተሰቦቼን ውድቀት ነው የሚያነሳው እያሉ አራትምባ መንታ ያለቀሱ ብዙ ሴቶች አጋጥመውኛል። ለምን? ትዳር የመጽናኛ ስፍራ ነው እንጂ የመለቃቀሻ ስፍራ አይደለም። ስለዚህ ልናስተውል ይገባናል። ሌላው ሁለቱን ቤተሰብ በኩልነት እንመልከት። በምን እንመልከት? በኩልነት እንመልከት። ይሄ ምናልባት ለምሳሌ ባሳያችሁ ፋይናንስን በተመለከተ ቤተሰብን በመርዳት በተመለከተ ብዙ ጊዜ የምንጋጨው በዛ ሊሆን ይችላል። ስለዚህ ባል ሁሉ ጊዜ የሚፈልገው የሱ ቤተሰቦች እንዲረዱ ብቻ ነው። ወይም ደግሞ ሚስት የምትፈልገው ሁሉ ጊዜ የሷ ቤተሰቦች እንዲረዱ ነው። ባላንስ ማድረግ ግን ያስፈልጋል። መርዳት በጣም መልካም ነው፣ እውነት ነው። የመጣንበት ሀገር የችግር ሀገር ነው፣ መረዳት አለባቸው። ነገር ግን አንዱን ብቻ ወደ ላይ አውጥተን ሌላውን መርሳት ሳይሆን ሁለቱንም ባላንስ በሚያደርግ ነገር እየተመካከርን ልናደርግ ይገባናል። አንዳንዴ ደብቀን እንልካለን እና በኋላ የላክንበት ወረቀት ይገኝና ቤቱ ይታመሳል። አስቸጋሪ ነው። በአንድ ሀገር ላይ ስንኖር አንድ ሚስት ብድግ ብላ $7000 ለቤተሰቦቿ አላከች። ባልየው አላወቀም። አንድ ቀን ባንክ ላይ ትራንዛክሽን ያደረገችበትን ወረቀት አገኘ። ምንድነው ይሄ? አላቀልህም። አያችሁ፣ መልሱ እንኳን እኮ ትክክል አይደለም። ስለዚህ በመጀመሪያ ችግርን ወይም ደግሞ የፈጠርነውን ክፉ ነገር ለመሸፈን ሌላ ጥፋት ከምናጠፋ ይልቅ ወደ ጥፋት ውስጥ ከመሄዳችን በፊት እንደዚህ ነው ዘመዶቼ ቤተሰቦቼ እንዲህ ያስፈልጋቸዋል፣ ስለዚህ እስቲ እንመልከት፣ እንችላለን ወይ ለመላክ ምን ይመስልሃል ብለን ኦፕንነስ ያስፈልገናል፣ ትራንስፓረንሲ ያስፈልገናል። ይሄ የብዙዎችም ቤት ያበላሸ እንደሆነ በእርግጠኝነት እነግራችኋለሁ። ስለዚህ ቤተሰቦቻችንን የምንመለከተው በኩልነት ነው። አንዱን አብልጠን አንዱን አሳንሰን እንዳናደርገው እንጠንቀቅ። ሌላው በተለይ የማያምኑ ቤተሰቦች ካሉን በትዳራችን ውስጥ ክርስቶስን እንዲያዩ እናደርጋቸው። ምናሸንፈው እነሱ ወደኛ ምናመጣው በመንልክላቸው ገንዘብ መስሏችሁ ከሆነ እሱ ዋጋ የለውም። ክርስቶስን በማሳየት ግን እናሸንፋቸዋል። እንዲሁ ህይወታችንን ሲያዩ መቀባበላችን፣ መዋደዳችን፣ ለክርስቶስ መኖራችንን ሲያዩ ይሸነፋሉ። እነሱ የሌላቸው በእኛ ውስጥ ስለሚያዩት። ስለዚህ ወገኖቼ ትልቁና ዋናው ነገር በትዳራችን ያለውን ክርስቶስን ለማሳየት ስለሆነ ከምንናገረው ይልቅ ቤተሰብ ክርስቶስን ማየት የሚችለው በህይወት ምስክርነታችን ነው። ሌላው ለወላጆቻችን ስላገባነው ሰው ክፉ ነገሮች አናውራ። ስላገባነው ሰው ክፉ ነገር አናውራ። እኔ ለኔ ለምላቸው እህቶቼ ወንድሞቼ ስለዚች 28 ዓመት አብራኝ ስለተጓዘኝ ክፉ ነገር ማወራ ከሆነ በእነሱና በሷ መካከል ክፍተት ይመጣል። for that matter እኔ አንድ ነኝ ከሷ ጋር ካልኩኝ ውጪ ወጥቼ ለሌላ ሰው አሳልፌ መሰጣት ከሆነ ቢትሬይ ያደረኩ ነው። this is the spirit of Judah የይሁዳ መንፈስ ነው። የትዳር አጋራችሁን ከጀርባ ሆናችሁ የምታሙ ከሆነ በጣም አደገኛ ነው። እናንተ ታደርጋላችሁ ያልኩ አይደለም፣ አላውቃችሁም። ነገር ግን this is common የሚሆን ነገር ነው። ሰዎች የትዳር አጋራቸውን ለሌላ ሰዎች ያወራሉ። እንዲህ እኮ ታደርጋለች፣ እንዴት ላደርጋት ምናምን። የሚያሳዝነው ለአንድ ሰው ነግራቸው አይቆምም። ነገሩ እየዞረ ወደ እሷ ጆሮ ይመጣል። አሳፋሪ ነው የሚሆነው መቆም እስከማትችል ድረስ። ስለዚህ ወገኖቼ
ይሄንን በጣም ልንጠነቀቅ ይገባናል። ለሶስተኛ ሰው የትዳር አጋራችንን አንናገር፣ ክፉ ነገር አናውጣ። በጣም እንጠንቀቅ። ምክንያቱም እኛ ያልያዝነው ምስጢር ሌላ ሰው ሊይዝልን አይችልም። ስለ ቤተሰብ የመጨረሻው ከትዳር አጋራችን ደብቀን ምንም ነገሮችን አናድርግ። ከትዳር አጋራችን ደብቀን ምንም ነገር አናድርግ። ትንሽ የሚመስልን ነገር እንኳን አናድርግ። ምክንያቱም ትንሽ ብዙ ችግርን ስለሚፈጥር እነዚህ ነገሮች በቤተሰብ ውስጥ ልናደርግ ይገባናል። እንዳልኳችሁ ሰፊ ነው፣ ነገር ግን ይሄንን ካልኳችሁ በቃኝ። የመጨረሻው ሶስተኛው ፓርት ልጆች። እግዚአብሔር ልጆችን ስለሰጠን ስሙ ይባረክ። እግዚአብሔር ልጆችን ስለሰጠን ስሙ ይባረክ። ሰይጣን የጄኔሬሽንን ሂደት ለማቆም ለዚህ ነው ሁለት ተመሳሳይ ያላቸውን ጾታ እንዲጋቡ እያደረገ ያለው። ምክንያቱም ወንድ ወንድን አግብቶ ልጅ ሊወልድ አይችልም፣ ሴት ሴትን አግብታ ልጅ ልትወልድ አትችልም። ይሄ ከቀጠለ የጄኔሬሽኑ እድገት ይገታል። እግዚአብሔር ግን ያለው ምንድነው? ብዙ ተባዙ ምድርንም ሙሏት ነው ያለው። ቢ ፍሩትፉል መልቲፕላይ ነው ያለው። በብዙ አንጻር ፊዚካሊ ስፒሪቹዋሊ ልንበዛ ይገባናል። ነገር ግን ሰይጣን ወገኖች ይሄ የጥልቁ ዲዛይን ነው። የእግዚአብሔርን ሐሳብ ፐርቨርት ያደረገ ነው አጋንንት ያለው። ይሄንን አጥብቀን ልንቃወመውና በእውነት ነው ይህ ትክክል እንዳልሆነ ልንናገር ይገባናል። ስለዚህ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው። መዝሙር 127 ቁጥር 3 መዝሙር 127 ቁጥር 3 ማንኛውም ተጋቢ ወገን ካገባት ወይም ካገባው ቤተሰብ ጋር ይሄ የቀደመው ይቅርታ ቃሉ በግልጽ እንደሚያስተምረን ልጆቻችን ለኛ ከእግዚአብሔር የተሰጡን ስጦታዎች ናቸው። ስሙኝ በደም እግዚአብሔር ለኛ ከሰጠን ልጆች ንብረትነታቸው የኛ ሳይሆን ንብረትነታቸው የሰጠን የእግዚአብሔር ነው። ልጆች የእግዚአብሔር ስጦታዎች ናቸው። ስለዚህ እግዚአብሔር በእኛ በሴቶች ማህፀን ውስጥ አድርጎ ልጆችን እንዲመጡ አደረገ። ባለቤትነቱ ግን እርሱ ነው። ዛሬ ችግሩ ምንድነው? ልጆቻችን የኛ ንብረት ነው የሚመስሉን። የኛ ንብረት አይደሉም፣ የእግዚአብሔር ናቸው። ስለዚህ የእግዚአብሔር መሆናቸውን ከገባን እንደ እግዚአብሔር ሐሳብ እናሳድጋቸዋለን። ይሄ ሐሳብ በጣም ሰፊ ነው። ጌታ ቢፈቅድ የግድ ጥሩኝ እያልኩ አይደለም። ወደፊት በሴሚናር መልክ በተለያየ ብዙ በዚህ አቅጣጫ ልንማማር እንችላለን። ዛሬ ልጆችን ስናሳድግ ብዙ ችግሮች አሉብን። በተለይ እኛ አንድ ልጅ ስላለን ምንም ችግር አላየንም። ለምን ምናወዳደረው ነገር ግን ከአንድ ልጅ በላይ ያላችሁ ወላጆች በጣም ልትጠነቀቁ ይገባል። በተለይ እዚህ ያየናቸው በጣም ትንንሾች ስለሆኑ እንዴት እንደምታሳድጓቸው ማወቅ ይገባችኋል። ቶሎ ብዬ ራንደም ልስጣችሁ። አንደኛ ልጆቻችን ከልጆቻቸው አትለያዩ። ልጅን ከልጅ ጋራ መለያየት ወይም አንዱን ፌቨሪቲዝም ልክ ትዝ ይላችኋል። ዮሴፍ ለአባቱ በጣም የተለየ ልጅ ነበረ። ወንድሞቹ ቀኑበት። የደረሰበትን ታሪክ ታያላችሁ። ስለዚህ ልጆቻችንን በኩልነት ማየት መቻል አለብን። ሌላው ልጆቻችን አንደኛው በጣም አይኪው አውትስታንዲንግ ሊሆን ይችላል፣ ሌላኛው ግን ሞዴሬት ሊሆን ይችላል። ለምን እንደዛኛው አልሆንክም፣ ለምንድነው 100 ያላመጣኸው ብለን ልናስጨንቃቸው አይገባም። ምክንያቱም ሰው ራሱን ነው መሆን የሚችለው። ሁሉ ጊዜ እንደዚህ ነው ምን አይደል? አንተ ምን ነው እንደ ወንድምህ እንደ እህትህ ብትሆን ምን አለ ጥሩ ማርክ ብታመጣ። አይሆንም።
አይሆንም። እስቲ ራሳችንን ተመልከቱት። እህቶች ያሏችሁ ወንድሞች ያላችሁ እስቲ ራሳችሁን ተመልከቱ። በቤተሰብ ውስጥ አውትስታንዲንግ የሆነ ልጅ የለም? ሁላችንም እንደዛ ነን። ሁላችን ስማርት ነን። ስለዚህ በተቻለን መጠን ልጆቻችንን አናወዳድር። ልጆቻችን አንድ አይነት እንዲሆኑ አንሞክር። ለምን? ራሳቸውን ሆነው ማደግ ይገባቸዋል። ይሄንን በጣም ማስተዋል ይገባናል። ሌላው ያው ኤሌመንተሪ ቢመስልም ልብስ ስንገዛ ዕቃ ስንገዛ መጀመሪያ ያቅማችንን እንግዛ። ሃሎ ምን አልኩኝ? አንዳንድ ጊዜ የ300 ብር አዲዳስ ትገዙና የኑሮ መዛባትን እንፈጥራለን። ወገኖች ልጆቻችንን አንጠቅማቸውም። እኔም ራሴ ሚስቴም ራሷ አድርገናል። መዋሸት አንችልም። ልጃችን the best ነገር እንዲኖረው አድርገን ግን አልጠቀመውም። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። መጽሐፍ ቅዱስ ደግሞ ሲናገር በመጠን ኑሩ ተብሎ ተጽፏል። ብዙዎቻችን የምንሰራው ስራ በጣም ፕሮፌሽናል አይደለም። ብዙ ደክመን ወገባችን፣ ጉልበታችን፣ አይናችን የተለያየ ደክመን ነው የምናመጣው። ያን ሁሉ ለፍተመተን የማይገባ ለጌምቦ ለምናምን የማስፈልግ ወጪ ከመናወጣ ልጆቻችንን በመጠኑ ማሳደግ ብናውቅ ልጆቻችን ወደፊት ሲያድጉ ኤክስትራቫጋንት አይሆኑም። እኛ ያሳየናቸው ነው የሚከተሉት። ስለዚህ በተለይ እናንተ ትንንሽ ልጆች ያሏችሁ አሁኑኑ ነገሮችን ማስተካከል በጣም መልካም ነው። እሱ እንዳልኳችሁ ሰፊ ነገር ስለሆነ ያንን አሁን ጀምሬ ልጨርስ አልችልም። እንዲሁ ናጌት ልሰጣችሁ ነው። ስለዚህ እንግዲህ ባለቤቱ ራሱ እግዚአብሔር ነው። በጣም ልናስተውል የሚገባንን ጥቂት ነገሮች ተናግሬ እጨርሳለሁ። ትዳራችን ወይም ግንኙነታችን ልጆች ሲወለዱ መቀየር ወይም መቀዝቀዝ የለበትም። ደግሜ ልንገራችሁ፣ ትዳራችን ወይም ባልና ሚስት ያለው ግንኙነት ልጆች ሲወለዱ መቀዝቀዝ የለበትም። ብዙ ጊዜ ልጆች ሲወለዱ ፎከሳችን ወደ ትዳር አጋራችን ሳይሆን ወደ ማን ላይ ነው? ጥሩ ሰዎች ናቸውና እውነት ነው አይደል? እንደውም እንዲህ ይላል፣ ልጄን አትንኪው። ብቻህን ነው እንዳመጣው ሆኖ አያውቅም፣ ሊሆን አይችልም። ስለዚህ ለልጆች ማሰብ መንሰፍሰፍ ጥሩ ሆኖ ሳለ የኛን ሪሌሽንሺፕ ግን ማበላሸት የለበትም። ስለዚህ ወገኖቼ አንዳንድ ጊዜ እኮ አስቡ፣ እግዚአብሔር ለአንዳንዶች ማህፀናቸውን ላይ ከፍት ይችላል። ምክንያቱም እንደነው አላውቅም፣ ግን እግዚአብሔር እንደዛ የሚያደርግበት መጽሐፍ ቅዱስ ላይ አለ፣ በዘመናችንም አለ። ስለዚህ ልጆች ካልተወለዱ ትዳሩ መፋታት አለበት የለበትም? እኔ ያገባሁት ሚስቴን እንጂ ልጅ ትወልጅልኛለሽ ብዬ አይደለም የተፈራረምኩት። ይኸው እሷን ጠይቋል። እግዚአብሔር ፈቀደና ልጅ ሰጠን እንጂ እግዚአብሔር ደግሞ ፈቃዱ ሌላ ቢሆን ትዳራችን ምን መሆን አለበት? መቀጠል አለበት። ብዙ ሰዎች ትዳራቸውን የመፍታት ምክንያታቸው አትወልድልኝም ብለው ነው። የሚያስቀው ግን አንዳንድ ጊዜ የማይወልደው እሱ ሊሆን ይችላል። ስለዚህ እንዲህ አይነት ነገር ላይ ያሉ ሰዎች ሁለቱም ወደ ሕክምና ሄደው ራሳቸውን ቢያሳዩ ጥሩ ነው። እና ብዙ ጊዜ የምናውቃቸው ሰዎች እንደዚህ ሆነው ያውቃሉ። አትወልድም ብሎ ጥሎ ሄዶ ሌላ ሚስት ሲያገባ ያቺ ሚስት ልትወልድ አልቻለችም። ነገር ግን የተገፋችው ሴት እንደ አጋር ተስፋዋን ቆርጣ ወደ ሌላ ግብታ ልጅ ወልዳ የምትኖር ደግሞ አለች። ወገኖቼ እግዚአብሔር ልጅ ቢሰጠን መልካም አምላክ ነው። እግዚአብሔር ልጅ ባይሰጠንም እስቲ ያረበሉ በሁሉ እግዚአብሔር መልካም ነው። እርሱ እግዚአብሔር ነውና ደስ የሚያሰኘውን ያድርግ። አሜን። ስለዚህ ያልኳችሁ ያለሁት የልጆች ጉዳይ ለእኛ
አስፈላጊና ዘራችንን የምናይበት ቢሆንም እንኳን ነገር ግን በትዳር ውስጥ ኪዮስ መፍጠር የለበትም። አንዳንድ ጊዜ እናቶች ከባል ደብቀው ገንዘብ ለልጆቻቸው ይሰጣሉ፣ የተለያየ ነገር ያደርጋሉ። እነዛ ነገሮች ወገኖች በልጆቻችንም ላይ የምንቀርጸው ነገር ጥሩ አይደለም። ልጆቻችንም ስፖይል እናደርጋለን። ስለዚህ በጣም መጠንቀቅ ይኖርብናል። የልጆቻችን የወደፊት ትዳራቸው የሚወሰነው ዛሬ እኛ በመንኖረው የትዳር ጉዞ ነው። ልጆቻችን የትዳር ጥማት የሚኖራቸው ወይም የማይኖራቸው እኛን አይተው ነው። እኛ ሁሉ ጊዜ እየተጣላን እየተኮራረፍን ምን እያለን ምንኖር ከሆነ do you think ልጆቻችን ትዳር የሚመኙ ይመስላችኋል? በእኛ አላዩትማ። በእኛ ያላማረ ነገር እነሱም አያምርብንም ብለው ነው የሚያስቡት። ስለዚህ ወገኖቼ ስለ ልጆቻችን ስንል ትዳራችንን በአክብሮት እንደሚገባ ልንይዘው ያስፈልገናል። በምንም መልኩ በልጆቻችን መካከል ቅድም እንዳልኩት አድለውን አናድርግ፣ አናዳላ። ሳናስበው ቁጭ እንበል። ዛሬ ቤት ሄደን ባልና ሚስት ያወራን እስቲ የት ቦታ ነው ከልጆቻችን መካከል ያደላ ነው ብለን እናስብ እናገኘዋለን። ስለዚህ ማስተካከል ይጠበቅብናል። ስለዚህ ወገኖቼ ስላለንበት ዘመን በመጠኑም ቢሆን ዕውቀቱ ይኖረን። ዛሬ ትልቁ ችግራችን ምንድነው? ልጆቻችን ቲኔጀር ሲሆኑ እኛና ልጆቻችን ኮምፕሊትሊ እንለያያለን። እውነት ውሸት? ሃሎ እውነት ነው። ለምንድነው? ብዙ ምክንያቶች አሉ። ሁለቱን እንገራቸው። አንደኛው የነሱን ዓለም አንረዳላቸው። እኛ ሁሌ የምንለው እኔ ሳድግ 5 ኪሎ ሜትር በእግሬ ሄጄ ነበር። ሰዋ ታዲያ አሁን ልጆቻችን 5 ኪሎ ሜትር በእግራቸው ይሄዱ? ስለዚህ የኔ ታሪክ ለልጆች አይሰራም፣ ያውም ካናዳ ላይ ቁጭ ብለን። ስለዚህ ዛሬ ልጆቻችን በምን አይነት ሁኔታ ላይ እንዳሉ የሚኖሩበትን ዓለም ጉግል እናድርግ፣ መጽሐፍ እንግዛ፣ ከሰዎች ጋር ጓደኝነት እናድርግ፣ እንማማር። ሁለተኛው ፒር ፕሬዠር፣ አማርኛ ምን እንደምለው አላውቅም፣ እንግሊዘኛ ይገባቸዋል። ፒር ፕሬዠር አለባቸው። ከነሱ እድሜ ካሉ ልጆች ጋር የሚያዩት ነገር አለባቸው። እነሱን መስለው ካልታዩ ይሰደባሉ። ስለዚህ ፒር ፕሬዠር በትምህርት ቤት በተለያየ ቦታ ስለሚያገኛቸው ያንን ፕሬዠራቸውን ሪሊዝ እንድናደርግ እኛ መንገድ መፍትሄ መፈለግ አለብን። ቢቻለን ደግሞ ከልጆቻችን ጓደኞች ወላጆች ጋር እንግባባ፣ እንወቅ። የልጄ ጓደኛ ወላጆች እነማን ናቸው? ኢንቫይት እናርጋቸው ቤታችን፣ እነሱ ቤት እንሂድ፣ እንወያይ ስለ ልጆቻችን። ክፉም በጎም ቢሆን እናውራ፣ ወደ ጋራ ነገር እንምጣ። ይህንን ስናደርግ ወገኖቼ የልጆቻችንን አካሄድ ማወቅ እንችላለን። ዛሬ ያለንበት ዘመን በጣም ከባድ ነው። ላስፈራራችሁ ሳይሆን በጣም ከባድ ነው። ድሮ ሴት ልጃችን እና ቅድስት ጋር ነው የሚሄደው ብላ ሴት ጓደኛዋ ጋር ብትሄድ ችግር የለውም፣ በፍጹም አናስብም። ዛሬ ግን ችግር አለው። ወንድ ልጃችንም እንደዚሁ ችግር አለው። ይሄንን መረዳት መቻል አለብን። ይሄንን እየረገምን እየተሳደብን ምን እያልን ሳይሆን በፍቅር ትክክል እንዳልሆነ መጽሐፍ ቅዱሳዊ እንዳልሆነ ቀስ እያልን ዋናቴ ታይም ሊገባቸው በሚችለው መጠን ልጆቻችንን ማስተማር አለብን። እንግዲህ ወገኖቼ የልጆቻችን ዓለም እንወቅ ብያቸዋለሁ። ስለ ጓደኞቻቸው ደግሞ ክፉ ነገር አንናገር። ብዙ ጊዜ የምንሳሳተው ነገር ምንድነው? ስለ ጓደኞቻቸው ይሄ ጓደኛ ምናምን ፈርስት ኦፍ ኦል አናውቅም ስለ ጓደኛቸው። ስለዚህ ልጆች ስለ ጓደኞቻቸው ክፉ ነገር ስንናገር የሚወዱን እንዳይመስላችሁ፣ ይጠሉናል። ስለዚህ በምንም መልኩ ስለ ጓደኞቻቸው ክፉ ነገር አንናገር። ቅድም እንዳልኳችሁ ከተቻለ ከጓደኞቻቸው ወላጆች ጋር እንወቅ፣ እንተዋወቅ። ሁሉን ዋጋ ከፍለን
አድርገን እቺን በደም ስሙኝ በተለይ ያደጉ ልጆች ያላችሁ እንደኛ ሁሉን ዋጋ ከፍለን የሚቻለንን አድርገን ክርስቶስን እንዲመስሉ አድርገን ምናልባት እኛ ባሰብነው መንገድ ልጆቻችን ባይሄዱ ራሳቸውን አትኮንኑ በፍጹም ራሳቸውን ፌል ያደረጋችሁ አይምሰላችሁ እኛ we have done our best የምንችለውን አድርገናል እንዳትረሱ ልጆቻችንም ስለራሳቸው የመወሰን ክፉና በጎውን የመምረጥ በእጃቸው ላይ ነው ያለው ስለዚህ ብዙ ሰዎች እንዲህ አድርጌ ባሳድጋት ኖሮ እንዲህ አድርጌ ኖ የምትችለውን አድርጋል የምትችይውን አድርገሻል ልጆቻችን አደግን ሲሉ ግን የራሳቸው ምርጫ መርጠዋል አንጥላቸው እየጸለይንላቸው አንድ ቀን እንደሚመለሱ ተስፋ ያደረግን ግን እንጠብቃቸዋለን ትዳር ክቡር ነው የሰጠን እግዚአብሔር ነው ሁሉን የሚያስተካክል እግዚአብሔር ነው አሜን ነው ክብር በሰማይ በምድር ለታላቁ ጌታ ይሁን ታላቅ ጭብጨባ ለልታ ለክቡር ጌታ ሃሌሉያ ሃሌሉያ የዘላለም አምላክ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን ክብር ምስጋና ታላቅነት ልዑልነት ዘላለማዊነት ሁሉ ለገናናው ስምህ ይሁን ጌታችን ሆይ ብዙ ሰምተናል ብዙ ተናግሬያለሁ ነገር ግን የሚረባንን የሚጠቅመንን ሁሉ ጌታ ሆይ በውስጣችን እንድታኖረው በተግባር እንድንኖርበት እንድትረዳን በኢየሱስ ስም ጸለይኩኝ በዚህ ዘመን ካለው ክፉ እነሆ ደግሞ የሰይጣን ወጥመድ አስመልጠን ጌታ ሆይ አንተ ብቻ በጓዳችን በትዳራችን በልጆቻችን ታይ የፈረሱ ትዳሮች በኢየሱስ ስም ይሰሩ ሊወድቁ ያሉ ሊበላሹ ያሉ ሁሉ በስምህ ይስተካከሉ በልጆቻችን ህይወት በጎና መልካሙ ነገር ይሁን ክብር ሁሉ ላንተ ይሁን ስለሰጠህን ጊዜ እናመሰግንሃለን ክብርን ሁሉ ጠቅልለን ላንተ አመጣንልህ በኢየሱስ ክርስቶስ በአምላካችን ስም አሜን ኢየሱስ ጌታዬ እግዚአብሔር ይመስገን ስለትህያው ቃሉ እግዚአብሔር ክብር ይሁን ነው አምልኾን ስግደትን ሁሉ ይሁን ነው እግዚአብሔር አምላክና የእግዚአብሔርን ቃል ያመጣልን የፓስተር ደረጀ ቤት እግዚአብሔር ይባርከው እንላለን ድሮ ተማሂረ ቀደም ንዓኻ ይባርክካ ጥራህ ዝብል ነይረ ሕጂ ግን ለቤተሰብ አንድ ላይ ነው የምንባርከው ሃሌሉያ نلبم علينا أملاخ يبارك مسكن الذين أمتم بحثا حل فيه مسك زينا خنكيد حدثتي أجايش زمت أخم اندحر لهم سمكمن كابيكم دمت أخم كنقرنا مو سلام تأخم كنقبل سلام تناها كتوسدو حدثتي زمت أخم يحواته أحد بيتسب مجمريا نتيل علي እግዚአብሔር ሰላም እግዚአብሔር አምላክ ይመስገን አሜን ካቤ አድሃን መጻኻት ይድረስ አምላክ ይባረክ ሰላም አምላክ ምሳኹም ይሁን ዮናታን ዳዊት ባህል ካብ ሻሎም ወሐዚ ህይወት ቤተክርስቲያን ይጓንዳ ካመንዘ እግዚአብሔር ይመስገን ጌታ ኢየሱስ ይባረክካ ሽሜ ራሄል ዳዊት ባህል ካብ ዩጋንዳ ሻሎም ቤተክርስቲያን ራሄል ዳዊት ጓሎም ነብይ ዳዊት ከይኮነታ ይተርፍኒ ያምስለኒ እግዚአብሔር ይመስገን ኳሐጎሰኩም ሽሜ ፊሮዛስ ጎዶም ባህል ዝመጽኸሎ ካብ ኢትዮጵያ ህይወት እንኳ አደሃን መጻኺ እግዚአብሔር ይመስገን ሽሜ ቤቲ ባህል ካብ ቶሮንቶ ቤቲ እንኳ አብደሃን መጻኺ እግዚአብሔር ይመስገን ከበስመራው እንድመጹ ነይሮ አለውና መስለኒ ራሄል ሐፍትና ማልት ቤት ንባል ቢኒያም ሐውና ከበስመራ መጽያም አለኹም እንኳ አደሃን መጻኹም አስመራ ተጨን ወለኹም እግዚአብሔር ይመስገን ገጽ ምድር ኸምር አይሰናዩ አምራኽና አይሰናይ ገይረ ላይ ዘሐለፈ ኦክቶበር በጽያም መስመጻኹ እንዴ ተሐጉይሰ
كمو دليت زلكم እግዚአብሔር دليتكم يملألكم. It's good to be back home. Hallelujah. بمقصال እቶም ካብ ዝኸባቢ ወፂኹም ናብ ዌስት ገጽኩም ናብ ኪችነር ገጽኩም ሙቭ ትገብሩ ብዝተፈላለየ ምኽንያት ኣብኡ ከም ዝመሰለ መንፈሳዊ ማኣዲ ኣሎ ካብቲ ሓደ እንደሎ ማኣዲ ንሱ ናይ ብርሃን ሰማይ ሕብረት ከምዚ ዝኣመሰለ ካብ ሰዓት 3 ናይ ምሸት ዝጅመር ናይ ሰንበት ማለት እዩ ፕሮግራም ኣሎ ናብ ገጽኩም ተኸይድኩም ኣብኡ ሕብረት ክትገብሩ ቤተክርስቲያን መልእኽቲ ተመሓላልፍ ኣብዝን ኣብትን ኮይና ኩሉ ግዜ ኣብቲ ሕብረት ክንኣቱ ፍቃድ እግዚአብሔር እዩ አምላክ ይመስገን እንደ ሓውና ክብሮም ምስ በዓልቲ ቤቱ ሄለን ብውልድ ተባሪኾም ኣለዉ ክብርን እግዚአብሔር አምላክ ይኹን ውልድ ውበት እግዚአብሔር እዮም እግዚአብሔር ይመስገን አምላክ ይባረክ እንኳን ሓጎሰኩም ንበሎም ካለ ሓውና ይብራህ ከም ተባኸ ትንባህ ዝቀነየ ሎም መዓልቲ በዓልቲ መጽውነት ያላ ከም ትኩሉ ግዜ ጽቡቅ ልማድ ንገብሮ ናይ ዌልካም ኬክ እንቆርሲና ድሕሪ ፕሮግራም ማለት እዩ እግዚአብሔር ይመስገን እዚያ ጽብቕቲ አጋጣሚት ይብል ኣለኹ ኣነ ምክንያቱ ሓደ በቲ ዘለና ክንባርኾም ይግባአና እዩ በቲ ዓቢ ድማ ካብቲ ኩሉ ግዜ ናብ መርዓ ኸድና ንገብሮ ፕሮግራማሲ ኣድሒኖምን ኣለዉ ማለት እዩ ስለዚ ሰናይ ነገር እዩ አምላክ ይባረክ ካለ ዕቢ ዝበለ ቅድሚያ ናይ ወንጌል ስልጠና ናብ ወንጌል ልብና ዝለዓል ኩላትና የሕዋት ናይ ወንጌል ትሬኒንግ በአምና ኢትዮጵያን ቤተክርስቲያን ፔፕ 871 ዝመጽ ዘሎ ቀዳም ዕለት 24 ፌብሩዋሪ ካብ ሰዓት 10 ጀሚሩ ክሳብ 4 ሰዓት 4 ክወሃቢው ኣብኡ ኸይና ክንሳተፍ ንደሊና በወንጌል ልብና ዘነቅል ማለት እዩ እግዚአብሔር ይመስገን ካለ ናይ ታክስ ሪተርን በኢሜል ተሰዲዱሎ ካብዚ ቤተክርስቲያን ዶኔሽን ዝገበርኩሞ ክሌም ክትገብርዎ ትደልዩ ሁላትኩም ሕዋት በኢሜል ዝመጻኩም ኣሎ ኣብታ ናይ ጉግል ፎርም ዝመላእኹም እንድሕራለኹም ወዘይ መጻኩም ቀልጢፍኩም ተወከሱና እቶም ዘይሰደድኩም ተመላእኹምን ጽቡቕ እዩ እግዚአብሔር ይመስገን እቲ ፊዚካል በአካል ግን ገና አይ ሬዲ ኮይኑ ኸውን ገና ሎም መዓልቲ የለን ክብል ይደልኒ ካለ ዕቢድ በለት መተንባህታ እዚ ናይ ሳንዴይ ስኩል ፕሮግራም ጽቡቕ ይኸይዳሎ እግዚአብሔር ይመስገን ደቅና ብዙሕ ነገራት ምጥርናፍ ይገብሩለው ዳርጋ ናብ ቸርች ገጹ ዘምርሕ ናይቶም ዓበይቲ ቲኔጀራት ናብ ሰቡት ናብ ምትካ ናባናውን ይኸዱለው እግዚአብሔር ይመስገን እቶም ህፃናት ውን ክስዕብዎም እዮም እስዩ ቤተሰብ አምላክ ማለት እዩ ስለዚህ ናይ በጀት ናይ ገንዘብ ፋይናንስ በጀት ገይሮም ኣለዉ ኣው ድማ በቀዳምነት እቶም ወለዲ ስድራ ቤት ተንቆልዑ ብዝተሓተ ብ150 ዶላር ናይ ካናዳ ማለት እዩ ኮንትሪቢዩት ገይሮም ነቲ በጀት ክመልእዎ ይፍትኑለው ስለዚህ ሚኒመም 150 ይዋጽዮም ተን ወለዲ ካልኦት ውን ቆልዑ ለና ይኹን ዘይብልና ደቅና ዝዓበዩ ይኹን እዚ ሰናይ ነገር ንዛረቦ ዘለና ክድንፍዕ እንድሕር ኮይኑ ክትኩና ዝኾኑ ኸ ንሕና ኸ ልብና ብዘንቆሎ መጠን ክንህብ ይግባአና እዩ ኩሉ ግዜ ካብ ምዝራእ ዓደይቱ ውዕልኒኻ እንተበቲ ስራሕ እግዚአብሔር አምላክ ክስራሕ ኣለዎ ስለዚህ ክትህቡ ንትደልዩ ንሳንዴይ ስኩል ኣብትብል ኣብታ ሜሞ ትብል ወረቐት እንድሕር መጽያትኩም ወይ ኣላ ኮይና ወይ ሃቡና ኢልኩም ሓቲትኩም ንሳንዴይ ስኩል ዝብል ጽሓፉ ላይ ኢኹም ብፍላይ ንዖም ስለዝኾነት ካብ ህፃናት ካብ ምግቦም ጀሚሩ ትፈልጥዎ ኢኹም ብዙሕ ወጻኢታት ይዘሎም ስለዚህ ክንሕግዞም ይግባአና እዩ ነቶም ወለዲ ቆልዑ ምክንያቱ ሓደ ኣካሊና ኣብ መወዳእታ እግዚአብሔር ይመስገን ካልእቲ ምዱብ ፕሮግራማት እዩ ናይ ቤተክርስቲያን እዩ ወፂ እንድሕር ኣሎ ብዚ ከምዚ ዝመሰለ ሰዓት 9 ፈረቓን ዝጅመር ኣብ ጸሎት ኣብ ታሕትሎ 10 ፈረቓን እዩ ዝጅመር ክብል አይደለን ምክንያቱ ብጸሎት ጉጅለ ዝጅመር ሰዓት 9 ፈረቓን ዝጅመር ኣብ ታሕቲ ጸሎት ኣሎ ናይ ጸሎት ነገር ክንነቅሕ ንደል እንድሕር ኮይና ኣብኡ መጺና ክንካፈል ንኽእሊና ሰማያትና ከፊትና ድማ ናብዚ ሰዓት 10 ፈረቓን ዝጅመር ፕሮግራም ንቕጽል ማለት እዩ እግዚአብሔር ይመስገን ካለ ናይ ባይብል ስታዲ ድማ ካብ ሶሉስ ጀሚሩ ክሳብ ሐሙስ ዝኸይድ ኣብ ዝተፈላለየ ቦታ ኣሎ እቶም ክንሳተፍ ንደሊ ዝጥዕመና በታ ዝረኸብናያ ግዜ ዋላ 10 ደቂቕ ፍርቂ ሰዓት በኦንላይን ዲዩ በአካል ንሳተፍ ነፍስና ንህነጻ በዚ ጌርና ይሕዋተይ
ካልውን እቲ ዓርቢ ኣብዚ ዝግበር ናይ ጸሎትን ሓጺር ናይ ትምህርትን መደብ ኣሎ ካብ ሰዓት 7 ፍረቓን እዩ ኣብዚ ድማ እቶም ግዜ ዘለና ከይተሰከፍና ዋላ ፍርቂ ሰዓት 10 ሰዓት እንዳመጻና ሰማያትና ንኽፈት ጸሎትና ጉዳይናስ ብጸሎት ጥራሕ ይዝፍታሕ ኩሉ ግዜ ውሑዳት ሰባት ኢና ኣብዚ አንመጽእ በቃ ሲሚላር ፌትሪ ዝኹሉ ሰባይ ትሪዮን ኢኻ ኩንጅላይ ከለኒ ምክንያቱ ናብሮኦም አይፈልጦኒ ስራሕኩም አይፈልጦኒ ግንከ ኣብታ መዓልትቲ ኣብታ ናይ ቀዳም ናይ ምሸት ዕረፍት እንድሕራለና ንነፍስና ንእግርና ንኺድ ናብ ቤት እግዚአብሔር ንበላ ንንገራ ዲሲፕሊን ንምሃራ ነባራተ ንሕድሕና ክንበዝሕ ቁጥር ደይኮነሲ ብዙሕ በረኸት ክንቀበል ብዙሕ ጸሎት የድልየና ብዙሕ ዋጋ ስለ ዝኽፍል እዩ በጃኹም ኣብዚ ናይ ዓርብ ነገር ንትገሃሉ ኢና ናይ ጸሎት ነገር እግዚአብሔር ይመስገን ካልእቱ ልሙድ ፕሮግራማት ይዘሎ መንሰያት ናይ ዝመጽእ ዘሎ ቀዳም ሰዓት 10 ፈረቓን ናይ ምሸት ናይ ሓዳር ጸሎት ኣለና ይብሉለው ኣብውን ክንነጥፍ ንኽእል እግዚአብሔር ማዕዲ ኣዳሊሎ ክብርና ኣምላኽ ተኻለ ልሙድ መደባት ኣሎ ኣይ ፖስት ይገበረሎ ማዓልቲ ስለዚ ኣው ሓሊፍነ ዶ ኣምላኽ መስገን መጽያ ደላ ኦኬ ስለዚህ እቲ ሰንበትና ዘሎ ፕሮግራም ናይ ዓርብ ዝበልኩዎ እዩ ናይ ኣዴታት ናይ ጸሎት መደብ ኣሎ ባይብል ስታዲ ከምኡ ናይ ደቂ ኣንስትዮ ኣሎ ብዙሕ ማዕዲ ዘሎ ሓቂ ሓይሽ እግዚአብሔር ይመስገን ከምዚ ዘይረኸቡ ነገር ኣብ ሃገርና ብዙሕ ነገር ይዘሎ እዚ እግዚአብሔር እንዳስተውዓልናስ ንካፈል ክብርና ኣምላኽ ይኹን ፓስተር ሶሪ አሜን እግዚአብሔር ይባረክ ስለዚህ ፓስተር ክጽዋዓካ እሞ በበረኸት ክንዓጽ ኢና እግዚአብሔር ይመስገን ሰርሲ ድረስ እሺ ካብ ዘለናዮ ተሲና ንኽብረ ኣምላኽ እግዚአብሔር ይመስገን ኣምላኽ ስለዚ ሃበና ዓድል ንኣምላኽ ክብሪ ይኹኖ እግዚአብሔር በቃሉ ተዛሪብና ሃዲና ንኣምላኽ ከነመልኽ ዕድል ስለዝሃበና ክብርና ኣምላኽ ይኹን ሃሌሉያ እግዚአብሔር አቦና አዚና ነመስክነካ ኣለና ጎይታ ስለ ምሕረትካ ስለ ፍቅርካ ስለቲ ኣብ ልዕልነስ ወከፍና ዘለካ ጽቡቕ ሓሳብ ክብሪ ንበካ ኣለና በዚ መዓልቲ ዝውን እግዚአብሔር ኣምላኽ ኣብ ዙርያ ማዕድኻ ኮይና እግዚአብሔር ቃልካ ክንሰምዕ ዕድል ስለ ዝሃብካና ክብሪ ንህበካ ኣለና ስለ ዘገልገሉና ቤተሰቡን እግዚአብሔር ክብሪ ንህበካ ኣለና በዚ መዓልቲ ስለ ዘገልገሉ ኩሎም ኣሕዋትና ካብ ንጎ ብዝረአን ብዘይረአን ኩሎም እግዚአብሔር ኣምላኽ ስሊኡውን ክብሪ ንበካ ጎይታ ሓይሎም ይበርትዕ በኩሉ ናዓኻ ንምግልጋል ጸጋን ሓይልን ይብዛሐሎም እግዚአብሔር ንህዝብኻውን እግዚአብሔር ኣምላኽ ባርኸለኹ ንምንባብ ሓይል ይርከብ እግዚአብሔር ንምምልላስ ሓይል ይርከብ እግዚአብሔር ንምእታው ንምውጻእ ንምስራሕ እግዚአብሔር ሓይል ይርከብ ንምጽላይ እግዚአብሔር ኣምላኽ ብሕብረት ንምእታው ንምውጻእውን ሓይል ክረክብ እግዚአብሔር እቲ ቅዱስ ሓይልኻ ኣብ ልዕሊ ህዝብኻ ይብዛሕ ዘለና ኩሉ ናዓኻ ሕሊፍና ንበካ ኣለና بقويت أبي يسوع سمنا كلنا سخا جزء أيو آمين يا أبي رواركم سلام مساكم يكون
زوج سعاري عبيت عبدك